ነቶችን በዚህ ልክ ሲፈን በሚሊዮን ፎሎወር ያላቸው አማራዎች ሌላ ኦሮሞዎችን እንሂድ እስኪ በእኛ ልክ ቢጨፈጨፉና ቢገደሉ ቅድመ ፊት ለፊት ወጥቶ የሚከላከሉት እነራችን እኮ ኢትዮጵያ ተቀምጠውና በውጭ ዓለም ያሉትን በሚሊዮን ፎሎወር ያላቸውን እኮ እናቀ ስለ ወገናቸውና ስለ ብሔራቸው ብቻ ነው የሚሰሩት። ግን ምን አይነት ቁማር ሰርታችሁ መጣችሁ? አሁንም ይበታትነውን ነገር ሀቢባንና ዘመነ ካሴ መማርን እኩል አድርጋችሁ የጉጥ ፖለቲካና የሰፈር ፖለቲካ አሁን ስለ ጃልመሮና አብይ አህመድ ምንና ምን ናቸው? አብይ አህመድን ተሸክመ አማቼ እያልክ የአማቼቻ ፖለቲካ እየሰራህ ተመልሰህ የምትወቅሰው ማንን ነው? የሱን ወንድም ነው። በጣም ታሳፍራላችሁ። በዚህ ልክ ገዳይን ለመከላከል አማራ ሆናችሁ ገዳይን ለመከላከል አንሶላ ለብሰህ ስትመጣ በጣም ታሳዝናላችሁ። በዚህ ልክ እናንተ ማየት ማለት ዘመነ ካሴ ምድር ላይ ያለውንና መማርንና ሀቢባን እኩል አድርገህ በዚህ ልክ ስትናገሩ ከታች ያለው ምን ይታዘባችኋል? አሁን እኮ ጠቅለል አድርገን ስለ ሰፈር ስለ መንደር ሳይሆን ጠቅለል አድርገን ስለመላው አማራ ነው እየተነጋገርን ያለ ነው። አንተ ጎንደር ተወሸክ፣ እኔ ወሎ ተወሸኩ። ከክልሉ ውጭ ያለው አማራ ምን ይሁንሽ? ስለማን ይናገር? አማራ ነህ እየተባለ የሚገደለው በብዛት ከክልሉ ውጭ ያለው ነው። አንተ የራስህን እያካሄድክ ነው። በብዛት እየተሳተፈ ያለው ከክልሉ ውጭ ያለው አማራ ነው አሁን ላይ ፖለቲካው ላይ። ሌሎቻችሁማ በሰፈራችሁ በመንደራችሁ ተደብቃችሁ የምትሰሩትን እየሰራችሁ ነው። የዛሬ 3 ዓመት እኔችን ብዬ አቆማለሁ። የዛሬ 3 ዓመት የነበረውን ብሔርተኝነትና ዛሬ የነበረውን ብሔርተኝነት እያየን ነው። ትላንት እኩል ሆነን ቁጭ ብለን እየተወያየን ነበር። ትዊተር ላይ ብዙ ስራ እየተሰራ ነበር። ለዚህ መንስኤ ግን በታትናችሁ ወገቡን ሰብራችሁ በሰፈር በመንደር በአካባቢ እታች አመራሮች ጋር እየወረዳችሁ ብዙ ነገር ሰርታችሁ በታትናችሁ ቁጭ አደረጋችሁት እናንተ ናችሁ። ግን በዚህ ልክ ገዳዩን ፋሽስቱን አብይ አህመድን ለመከላከል አንዲት ተራ ቲክታከር እና እታች ያሉ ስንት ዋጋ የሚከፍሉ ወንድሞቻችን እኩል ስታረጉ አማራው ለእናንተ ምን አይነት አመለካከት እንዳለው መገመት ትችላል። ህዝብ ስለተሰበሰበ ህዝብ አለበት ላይ መተ ማይክ ይዘህ ስለወራ ተደማጭነት ወይም ሐሳቤን ተቀብሎኛል ማለት የምትናቀው ራስን። አመሰግናለሁ። ይሁን ማኩ አሁን ሐሳቡን አንዴ ጠቅለል አድርጌ ልንገራችሁ። ምንድነው አማራው በዚህ ነገር ላይ መሳተፍ አለበት። ዮኒ አንድ ሰከንድ እኔም ያው ጆከር አንተ ቆይ ዳኒ ቆይ አንተ ማክብሮታ እድል ተሰጥቷል። ቆይ ሌሎቹም መናገር አለባቸው። ምንድነው እቺ ልጅ ኢትዮጵያ ላይ ሰላም አለ ወይ? ኢትዮጵያ ላይ አማራው በሚጨፈጭበት ጊዜ እየታረደ አሁን ጭምር በወለጋ ጉዳይ ላይ በጣም በኃይለኛው ጀዋር ሀሳብ አምጥቶ እያስጨፈጨፈ ባለው ነገር ላይ እያየን አማራው ገንዘቡን እየከፈለ ለዚህ ቆንጅና ውድድር ላይ ያዙ ልቀቁኝ ማለት አለበት ወይ ነው ጥያቄ። ምንድነው ጥቅሙ? አማራ የሚጠቀመው ጥቅም በዚህ ጉዳይ ምንድነው? ብዙን ሌላ አልሰጠም፣ እያየው ነው። አብዛኛው ሲሰጥም የነበረው እንደዛም ተብሎ የአማራ ልጆች ናቸው በዶላር እያመጡ እየሰጡ የነበሩት። ያንን ተጠቅመውም አልበቃቸው። ሌላው 80 ምናምን ብሔረሰብ ያላገዛት ኢትዮጵያ በአማራው እንደምትቆምና በአማራው እንደምትፈረካከስ እያየን ነው። ስለዚህ በዚህ ላይ ባለው ላይ መጀመሪያ ሀሳብ ስጡበትና ከዛ ወደ ሌላ ሀሳብ ካላችሁ ወደዛ ትሄዳላችሁ። እሱን ነው ማለት የምፈልገው። መኩ ያንተ ተራ። መቼም ትንሽ ነው የሰማኋችሁ ከመምጣቴ ዘመቻው እኔ ላይ ሆነ። በጣም የሚያሳዝነው ግን እዚህ ውስጥ ማን ጆካ እንዳልወለደ አውቃለሁ ከትግሬ። ሳሚ ያልወለደም ከትግሬ፣ ሳሚም አልነበረም። ዘራ ያዕቆብ ከትግሬ ወልዳል ነው ንገረኝ እስቲ። ዳኒ እኔ እንጃ ወልደው ከትግሬ ዳኒ ከትግሬ ወልዳል። አንዴ ቆይ ላጣራው። እኔ ነው አዎ ወልዳል ከትግሬ አይሰማኝም። ድገመው መኩ። ከትግሬ ወልዳል ወይ? ነው አልወለድኩም። ምን ነው? ኦኬ ምንም ሚውታል። ዳዊትስ? እሺ ከትግሬ ወልዳል? እኔ አልወለድኩም። ኦኬ ማኛው እንዳልወለደ አውቃለሁ። አይ አይደለ የእውቀት ድሆች እንደዚህ አይነት ሰዎች መጥተው አፋቸውን በመክፈት ሰውን ነው አታክ ማድረግ የሚፈልጉት ባገኙት አጋጣሚ። እኔ ከትግሬ ቦልድ ትግሬን ጠልቻለሁ ብዬ አውርቼ አላውቅም። እኔም መጠላው ትፔልፍ መጣ እዚህ ጋር ልክ ትግሬን እንደምጠላ አድርገ ከኔ በለጠ እኮ እነሱ ወርቅ ቤት ተቀጥረ አዶን ነው መጥፎ ነገር መናገር አልፈልግም። ስታለቀልቅ የነበርከው አንተ ነህ ኤኒዌይ እና እኔ ትግሬን አልጠላም። ትግሬን ጠልተው ነው አትፈልግ
ቲፒኤልኤፍ ያደረሰብን ሁላችንም እናውቃለን። እኔ ያለኝን ቁስል አንተ ቁስል የለ። ይሄን ነው የምነግርህ። አንተ ያለህን ቁስል እና እኔ ያለን ቁስል እኩል አይደለም። በዚህ ዘር ፖለቲካ ውስጥ እኔ ከፈልኩትን ዋጋ አልከፈልክም። ጎንደር ነው ተወልጄ ያደግኩት ብለሃል። ከጎንደር አዲስ አበባ መጣ፣ ከአዲስ አበባ ወደ ውጭ ወጣ። እኛ ደግሞ ተሰደን አትኖሩም አማሮች እየተባልን ከአገር እየተባረርን እየተገደልን የወጣን ሰዎች። ይሄንን ቁስል አንተ የለህም። ያ ቁስል ለእኔ ለህዋት የሚኖረኝን ጥላቻ ወይ ደግሞ ለህዋት ያለኝን አመለካከት አንተ ሊኖር አይችልም። ኤኒዌይ ሌላ ነገር ላይ እንኳን ብዙ መግባት አልፈልግም፣ ግን አይባልም በዚህ ደረጃ ሰው እኔ አንተ የአማራ ታጋይ ነህ ብለህ በነበርክ ጊዜ አውርተናል። ረጅም ሰዓት አውርተናል። እኔ በምን ባለቤት ትግሬ እንደነበረች ምናምን እኔ እኮ በክብር ነው ያወራሁት። እዚህ ጋር አምጥተህ እኔን አታክ ማድረጊያ መጠቀም ራሱ ምን ያህል ደደብ ደንቆሮ እንደሆንክ ነው የሚያሳየው። ባገኘ እንዳውም ባናተ ነበር ምትክ ታቀኛለህ አቃል እንዲህ አይነት ብልግና በጣም ነው የሚያስጠላው። አቅማችሁንም አንድ ሰው በክብር ያወራህን ነገር በክብር ለምን አታክ ማድረጊያ እሱን ተወለ ወደ ዋናው ሀሳብ አይደለም ማኛው ለአንተ ነው፣ ሌላ ሰው አልገባውም። ገብቷል? አዎ። እና ያ እኔ ገብቶኛል። ይገባል ደግሞ የት እንዳላቃለው ባናቱ ነው የምተክለው። ያቀኛል። ቆይ እሱ ያዳንኩት እኮ አይደለም ብልግና ነው የምልህ። ገባኝ። እኔም መስደብ የለበትም። እኔ ገና መምጣት ነው ነገር ስለመማር ስታወሩ ሰማው በኋላ ነው ፖለቲካ እንደሆነ የገባኝ። ኤኒዌይ እኔ ዘመነን ስቃወም በአገውነቱ ወይ በምናምን አይደለም የምቃወመው። ዘመነን የምቃወመው ፕሪንሲፕሉ ነው፣ አቋሙ ነው። መጀመሪያ በዚህ ላይ መኩ መጀመሪያ በዚህ ሐሳብ ላይ ምን አለ? በዚህ በውድድሩ ላይ እዛ ላይ ስለጀመረው ብዬ ነው። እሺ እሱን ትሄድበታለህ። ይሄን ሐሳብ መጀመሪያ ፖይንት አስይዝና ወደዛ ልንገርህ። ያው እንግዲህ ስለ ኢትዮጵያ ምናምን የሚለው ውድድር ላይ ነው ዳኒ ገለጸውን በጣም ዘራይም የተናገረውን በደንብ እቀበለዋለሁ። ትክክለኛ ነገር ነው፣ በኤቪደንስ የሚታወቅ ነገር ነው። ግን እኔ የምነግራችሁ ማን ነው ኢትዮጵያዊ? እኔ እኮ ኢትዮጵያ ብለህ የመወዳደር ማን ነው አቅም ያለው? ማን ነው ኢትዮጵያዊ እንዴ? እንዴት ነው አሁን እቺ ልጅ ትመረጥ አትመረጥ ኢትዮጵያ ውስጥ ታዋቂ ትሁን እንትን በአለም ላይ ሚስ ምናምን ትባል ብለህ ነው የምትለው? ትላንትና እኮ ደሃዋን የአማራ ልጅ በድንጋይ በጥይት ግንባሯን በርኩሶት በተኛችበት እናቷ የታመመች መስላል ልጇ ተንተረሳ የምታለቅስ ነበረች እኮ። ኢትዮጵያ ሚስ ኢትዮጵያ ሚስ ምናምን ይሄ አንተ ኢትዮጵያዊ ለመሆን መጀመሪያ ዜግነት የተከበረበት ሀገር መኖር አለበት። ኢትዮጵያ የሚባል ነው ያለ ብያለሁ። አሁን አንድ ሰው ኢትዮጵያዊ ሆኖ ለመወዳደር ኢትዮጵያ ውስጥ እንደ ልቡ መንቀሳቀስ አለ። ያን ነው የምለው። ኢትዮጵያ ውስጥ እንደ ኢትዮጵያ መኖር የማትችልበት ውስጥ ለየትኛውን ኢትዮጵያ ነው የምታስተዋውቀው? አንድ አማራ ኦሮሚያ ብለህ የምትጠራው ውስጥ እኮ ሁለተኛ ዜጋ እኮ ነው። ስለማን ኢትዮጵያ ነው የምታወራው? ትግራይ ብለህ መወዳደር ትችላለህ። አማራ ብለህ መወዳደር ትችላለህ። ትግራይ ብለህ መወዳደር ትችላለህ። ኢትዮጵያ ግን ለማለት መጀመሪያ የዜግነት መብት በማተከብሯልና ስለ ኢትዮጵያ እንወዳደራለን። ይሄ ትልቁ ፖይንት ነው። እና ስለሚሞቱት ጊዜ ወስደው ከማልቀስና የነሱን አጀንዳ አድርገው ያ ነገር እንዲቆም ከማድረግ ይልቅ እንትና ለምን አልተፈጠረችም፣ እንትና ለምን አልተመረጠችም። እኔ መማር የራሱ አቋም። ትናንትናም እዮዳብ ቤት አንዳንድ ነገር ሲነገር ነበር። እኔ ዝም ነው ያልኩት። ምክንያቱም እኔ የማያገባኝ ነገር ውስጥ ብዙ መግባት አልፈልግም። መማር ድሆች ነው የምትረዳው፣ በቃ በድሆች ነው የምትረዳው። ስለዚህ እሷን አምጥተን ለምን እንደዚህ አላረግሽም ማለትም ትክክል አይደለም። እኔ መማርን ላይ ዘመቻ መደረግ አለበት ብዬ ሁሉም በመክሊቱ ነው የሚሰራው። መክሊቷ ያ ነው። እሷ ላይ የዚህ አይነት እርምጃ እንዲደረግም አልፈልግም። ግን ሌሎቹ የመጡት ግን በብሔር ተቧድነው ነው። ምንም አዲስ ነገር የለውም። እዛ ላይ የምናያቸው በሙሉ እኮ እነማን እንደሆኑ እናውቃለን። አቢባን ተጠቅመውባታል። አዎ ተጠቅመውባታል። ግን እነሱ ከሻቢያ ጋር ቲፒኤልኤፍ ከሻቢያ ጋር ያለው ውድድር ነው እዚህ ጋር አምጥተው እኛም በልጣለን የቂም መወጣጫ ነው ያደረጉት ብዬ ነው የማስበው። ገብቷል? ያቺ ከትግራይ ነች፣ ያቺ ከኤርትራ ነች። ሻቢያና ወያኔ ጸብ አለባቸው። ይሄኛው ኢትዮጵያን አስተባብሮ ማሸነፍ ይፈልጋል። ፖለቲካው ከጀርባ ነው፣ ሌላ ነገር የለውም። ኢትዮጵያ አይደለችም። አንድ ቀንም የኢትዮጵያን ባንዲራ ይዛ አታውቅም ልጅቷ። ቲፒኤልኤፍ በጣም ነው የሚጠየፋት ኢትዮጵያን። እውነቴን ነው የምነግርህ። ቲፒኤልኤፍ ያሳደጋቸው በሙሉ ኢትዮጵያን ይጠየፋሉ። ኦነግ ያሳደጋቸው በሙሉ ኢትዮጵያን ይጠየፋሉ። በኢትዮጵያ ስም ምንም የመስራት አቅምም የላቸውም። ባንዲራውን ይጠየፉታል። እውነቴን ነው የምነግርህ።
አንድ ቀን እንኳን አይዙትም። ስለዚህ ለማውራትም አንዳንዴ ትንሽ አላርለም አንደርስታንድ አድርገን ነገሮችን በደንብ አይተን እስቲ መጀመሪያ ከዚህም ከውድድርም ከምንም ውጪ ሀገር ይቀድማል። እያንዳንዳችን እኩል የምንኖርበት ሀገር መስራት አለብን ወይ? እንዴት ነው የምናደርገው? እስቲ እዛ ላይ ቁጭ ብለን እንወያይ። እንዴት ነው አንድ ሰው በሰላም ወጥቶ በሰላም የሚገባው? እንዴት ነው አንድ ሰው አገር ውስጥ ወልዶ አስተምሮ አሳድጎ ለቁም ነገር የሚያበቃው? ይሄንን እስቲ ለምን ይሄ ሌክቸሪ ነው ያለ ዳንኤል እኮ እውነቱን እኮ ይሄ እኮ ሌክቸሪ ነው የምናወራው እንዴ። እቺ ልጅ እኮ የሆነ ሶማሌ ክልል ብትሄድ እኮ ሁለተኛ ዜጋ ነች። የምትወዳደረው ግን ኢትዮጵያን ወክላ ነው። አስበው፣ ኢትዮጵያ የትኛዋን ኢትዮጵያ? እና በሌላ ነገር ስለሆነ ብዙም እዛ ላይ መሄዱ ያን ያህል ጠቃሚ ነው ብያለንም። ግን ለደን ወንድሜ ፕሊስ ተረጋጋ። የሐሳብ ልዩነት ካለ እኔ ስከፍት መጥተህ ከኔ ጋር መነጋገር ትችላለህ። ግን ባገኘው አጋጣሚ አታክ ላድርግ ብለህ የማይሆን ነገር ባታወራ፣ ሰው በክብር ያጫወተን ነገር ደግሞ ለሆነ ነገር ማውራቱ በጣም ነውር ነው፣ በጣም ያስጠላል። ፕሊስ ራስን ብገዛ ደስ ይለኛል። እኔ ከዚህ በላይ ብዙ አላወራም። ቴንክ ዩ። ጣና ሰላም ብያለሁ። ጣና ቴንክ ዩ። እንዴት ቆያችሁ? ሰላም ብያለሁ ሁላችሁም። በመጀመሪያ ደረጃ ጥሩ። በነገራችን ላይ አንዳንዴ እዚህ ጋር ዛቻ የምታደርጉ ሰዎች እኛ ብቻ ነን የተበደልን ቲፒኤልኤፍን የምናውቀው እኛ ነን የምትሉ የነበራችሁ ሰዎች እኛ ገብተን ምሽግ በምናፈርስበት ሰዓት እናንተ ከወታደር ኮቾሮ ተቀብላችሁ ቁጭ ብላችሁ እየበላችሁ ፎቶ የምትነሳሱበት ሰዓት ነው የነበረ። አስፈላጊ ከሆነ ዶክመንተሪውን ወደ ኋላ ማምጣት ስለምንችል ማለት ነው። አትጋጋጡ። ውፍረት ምናምን ደግሞ ሰውን ማስፈራራት ምናምን ልንገራችሁ። ዱባ ዮኒ ስድብ ያዘው አስወረድከው። በቃ ፕሮግራሙ ወደ ሌላ እንዳይዞር ቤቱን የምትመራው አንተ ነህ። ካስወረድከው እኔ ሰው መስሎኝ ደግሞ ጣና ምናምን ብለህ ትመጣለህ። ትልቅ ስም ይዘህ ትመጣለህ። ማፈሪያ ደነስ። ቀጥሉ። ቆይ ሳሚ አልደረሰም ሀሳብ። አመሰግናለሁ ማኛው። እህታች ለመስማት ሞክሬ ነበር፣ የተወሰነ ሰምቻችኋለሁ። እኔ 100% እንዲሁም በጣም አፄው ከገባ በኋላ ያመጣው ሀሳብ እኔ የምገዛው የአፄውን ሀሳብ ነበር። እዛ ጋር ኢንተርቴን ብታደረጉ ደስ ይለኛል። በጣም ነው የገረመኝ። እኔ በዚህን ያህል ዓመታት ሙሉ በሙሉ አንድ ብሔር ብቻ ለምን በቁንጅና ውድድር አሸናፊ ይሆናል? ይሄ ሎጂካል። ኢትዮጵያን ቢያዳምጡም አማራው ቢያዳምጥም ማንም ጀጅም ማያደርግ አማራውን የማይከፋፍል ሀሳብ አፄው ያመጣው ሀሳብ ነው። እውነት ይሁን አይሁን እኔ አላቅም። አፄው ያመጣውን ነው እንግዲህ። የእሱ መረጃ እውነት ከሆነ በጣም የሚገርም ሾክ የሚያደርግ እንደ አማራም እንደ ኢትዮጵያም ሌላው ብሔር ብሔረሰብ የትዶ ነው የሚያሰኝ። ይሄንን ምርጫ የሚመርጡት አካላትስ እነማን ናቸው? ትግሬዎች ብቻ ናቸው ወይ ብሎ ሊያስጠይቅ የሚችል እኔ በዚህ ምርጫ ውስጥ ተሳታፊዎች፣ ኮሚቴዎች ወይም መራጮች እነማን ናቸው ብለህ ልጠይቅ የምትችል እዛ ላይ ቢሆን እኔ በጣም ጥሩ ነው ብዬ አስባለሁ። ይህን ካልኩ በኋላ ግን እኔ አንዳንድ ጊዜ ቆም ብለን ማሰብ ያለብንን ነገር ማሰብ አለብን። እኔ እንደ አንድ ግለሰብ ብትጠይቁኝ በኢትዮጵያ በሀገሬ አልደራደርም። ምክንያቱም ኢትዮጵያ ሀገራችን የሁላችንም መጠሪያችን ወሪ ፍሮም ስትባል ዮኒ ዛሬ አሜሪካ ዜጋ ሆነ ስንት ዓመት ቆይተህ አንፍሮም ኢትዮጵያ ነው የምትል አይደል? አንድ የሆነ ነጭ ወይም ሌላ ዜጋ ቢያናግርህ አንፍሮም ኢትዮጵያ ነው የምትል እንጂ አንፍሮም ዩኤስ አትልም። ስለዚህ ይሄ ባለበት ሁኔታ አገሬ በማንኛውም ቦታ እኔ ምጠለው በጣም ምጠለው አሁን እዚህ ውስጥ ቢኖር በየትኛውም ቦታ ሄዶ ከሌላ ጋር ቢወዳደር እኔ ከሌላው ጎን ሁኜ ያንን የተጣለውት ያልኩትን ፐርሰናሊ ችግር ቢኖርብኝ ማጥቃት አልፈልግም። እኔ የራሴን ነው ፐርሰናሊ የምናገር። የሁላችሁንም ሰምቻለሁ። ሪፕሬዘንት አድርጓል ብዬ ማስብ ያምጠለው አካል ቢሆን እንኳን አገሬን ኢትዮጵያ የምትባል ሀገር ናት ብዬ ነው ማስብ። በልጅቱ መካከል እና በኤርትራውያን በሚደረገው ፉክክር እንዳንድ ኢትዮጵያዊ እኔ ዘሯንም አላቅ። እኔ ዛሬ ስታወሩ ነው የምሰማ ከዚህ ኢትዮጵያዊ በመሆኗ እኔ ህወሓትን በእኔ ልክ የሚጠላ ሰው የለም። አንተ ታውቃለህ፣ እነመኩ ያውቃሉ። እንደ ህወሓት የምጠለው በምድር የለም። እንደ ናዚ ከነሎጎ በሽብርተኝነት እንዲፈረጅ የምፈልግ ሰው እኔ ነኝ። በነገራችን ላይ አምርረን መሬት ላይ የሚታገሉ ወንድሞቻችን ዛሬ ከህወሓት ጋር የሚሰሩትን ከጃልማሮ ጋር የሚሰሩትን የምንጠላቸው እኛ ፖለቲካሊ ነው፣ እንደ ማህበረሰብ እንዳልሆነ በዚሁ አጋጣሚ እኔና መሰሎች እንዲታወቅልን እንፈልጋለን።
ፖለቲካሊ በህዝባችን ላይ ባጠፉት በሰሩት ስራ እንጂ በማንነታቸው በዘራቸው አንጠላቸው። ህወሓትን ወያኔ ጠለው ማለት የትግራይ ተወላጅን ጠለው ማለት አይደለም። ግን እስካሁን በተደጋጋሚ ሪፒቴሽኑ አጼ ዘርዓ ያዕቆብ እንዳለው ትግሬ ብቻ ለዚህን ያህል ዓመተ ምህረት ሁሌ እነሱ አሸናፊ ከሆኑ መጠየቅ አለብን። አጼው ይሄን አጠናክረ መቀጠል አለብህ። ምክንያቱም ፎር ዘ ፊውቸር በአማራ ላይም በኢትዮጵያ ላይም የሚሰራ ሴራ መጋለጥ አለበት። ምንም ጥያቄ የለውም። በጣም ግን ዳብል ስታንዳርድ የሚሆነው ግን ጃልማሮ ጋር እየሰራ አሸገዳሚ እያለ ህወሓት ጋር እየሰራ አሸገዳሚ እያለ ህወሓት ወይ ሞት እያለ በጣም በነገራችን ላይ ኢትዮጵያ ትፍረስ እያሉ ኢትዮጵያ የምትባል ስም የኛ አይደለችም አይመለከተንም ብለው የሚቃወሙ ሰዎች አሁን መቀሌ ተቀምጠው አማራን እንመራለን የሚሉ ሰዎች በነገራችን ላይ ትናንት በአንድ ስዊዝ ጋዜጣ ወይም ፍሬንች ጋዜጣ ላይ ቀርበው ኢትዮጵያን ለማዳን ነው የኛ ወደ ትግል የገባነ ብለውናል። እሱንም ማሳየት ይቻላል አስፈላጊ ከሆነ። እኔ አሁን ስም ላለመጥራት ነው፣ እንደነዚህ አይነት ሰዎች ስም ባንጠራ ይሻላል። ይሄንን እንደ አምልኮት እንደ ጣዖት እንደ መድኃኒዓለም እያመለከ እችን ልጅ ከዚህ ብሔር ነው የመጣች ብሎ መጥላት ግን መታገል ግን ከኤርትራ ጎን መቆም እጅግ በጣም አሳፋሪ እንደ ኢትዮጵያውያን አንገት የሚያስደፋ ነው። ለዚህ እኮ ነው እናንተ ውሸታችሁን ነው። ብሔርተኛም አይደላችሁ፣ ኢትዮጵያውያንም አትወዷትም፣ ብሔርተኛም አይደላችሁ። የአማራ ህዝብ የሚታገለትን ዓላማም አታውቁ ምንልኛ በምክንያት ነው። የአማራ ህዝብ ከብሔር ብሔረሰቦች ጋር አጣሉኝ አላለም። ለምንድን ነው ጊፍት የምትሰጡ? አማራ ብቻ የሚበደል ዮኒ መጀመሪያ ያልከው ትክክል ነው። ሌላው ኢትዮጵያ ለምን አይሰጥም? አሁን ገብተናል፣ እያየን ነው። እነ ቤታዮ እነ መማር ተቀምጠው እነሱንም ያከብር እንደ ጎርፍ እያየን ነው። ከ600 ሺህ በላይ ኮይንን ያሁን ሲሰጡ አይቻለሁ በቤታዮ ተሰብስቦ። እሷም ወዲያውኑ ጊፍቱን እዛው ላይ ፊት ለፊት ይሄው ነገ እንዳጠይቁ ይብላ ስትሰጥ እያየን ነው። ይሄን በአብዛኛው የሚሰጥ የነ መማር የነ ቤታዮ አክባሪ አማራው ነው። ይሄን ዮኒ የምትጠይቀውን እኔ ለምን ሌላው አይሰጥም የሚለውን መጠየቅ ፖዚቲቭ ነው። እኔ ምንም እጋራለሁ ካንተ ጋር። ነገር ግን የገንዛሃቶቹን መማርና ቤታዮን ለማጥፋት በዚህ ልክ ከሌላው ብሔር ብሔረሰብ ጋር ሆኖ እነሱን ለመውጋት የሚመጣው ብሔርተኛ መጀመሪያ ጃልማሮ ጋር የሚሰራውን መቀሌ የተቀመጠውን ለምን ብሎ ይጠይቅ። አራጁን ወለጋ ሞተ ነው አይደል? የወለጋን እርድ ነው የሚነግሩን አይደል? ወለጋ የሚያርደው ጃልማሮ በነገራችን ላይ ከፋኖ ጋር እየሰራ ነው። ይሄን ያደለውም በዓለም አቀፍ ሚዲያ የተዘገበ የፍሬንች ኒውስ የዘገበው የስዊዝ ኒውስ የዘገበው ጃልማሮ ጋር ማታ ማታ እየሰራ ስለ ወለጋ እርድ ልትነግረኝ አትችልም። ማንንም ማታለል አትችሉም። ማንንም ማጭበርበር አትችሉም። ወለጋ የሚታረደውን አማራ የምታሳርዱት እናንተ ጃልማሮ ጋር ተቀምጣችሁ አብራችሁ እየሰራችሁ ነው። ይሄን አውግዘ ነው መጀመሪያ እናንተ ስለ ወለጋ ሰው እየሞተ ስለ ኢትዮጵያ አገባን የምትሉ። ኢትዮጵያ የአፄ ሚኒሊክ የአፄ ቴዎድሮስ ሀገር ናት። በላይ ዘለቀ የተሰቀለላት ሀገር ናት። እኛ በኢትዮጵያነታችን አንደራደርም። ኤርትራና ኢትዮጵያ በአንድ ላይ ቢቆሙ እኔ ለሀገሬ ለኢትዮጵያ ነው የምቆም፣ እጄን የማወጣው። እች ልጅ ትግሬም ትሁን ኦሮሞም ትሁን አይመለከተኝም። አገሯን ሪፕሬዘንት አድርጋ ልትወክል ነው ሄደች። አዎ ገቨርንመንት ብላ ጠርታለች። አብይ አህመድ አላለችም። አብይ አህመድ ብላለች ብለው ፈጥረው ቅድም ዮኒ ሲያወሩ ነበር። አብይ ብላ አልጠራችም። ኢትዮጵያ ገቨርንመንት ብላለች። ሳሚ እዚህ ጋር ጥያቄ አለ ብላለች። ኢትዮጵያ ገቨርንመንት ብላለች። ኢትዮጵያ ገቨርንመንት ማን ነው መሪው? በጣም ጥሩ ልንገርህ፣ እሱንም ልንገርህ እኮ ነው የምልህ። ልንገርህ ኢትዮጵያ ገቨርንመንት እኮ ኢት ሪፕሬዘንትስ ዴር ካንትሪ። ኢትዮጵያን እኮ ነው ሪፕሬዘንት የሚያደርጉ ዮኒ። እሷ እኮ የምትለው ይሄን ነው። እንደኔና እንዳንተ እኮ ፖለቲከኛ አይደለችም እኮ። ይሄን ብታቀንሮ እኮ እንዲህ የትግራይ ልጆች እንኳን ፖለቲካ ያውቃሉ። እሱን ተው። ይኸውልህ ዮኒ እቺ ልጅ ያንን ባትል አይሰማትም። ከዛው እኔ ዋት ብሔርተኛ ናት ብዬ አንዴ ሳሚ አረጋጋ። አጥል ጥሩ ማን እንደላካት ዳይሬክትሊ ነው የተናገረችው። በደንብ እንግሊዘኛ የምትችል፣ በደንብ አማርኛ የምትችል፣ በደንብ ትግርኛ የምትችል ልጅ ዳይሬክትሊ ያለችው ሀቅማ ሀቅ ነው። ዳይሬክትሊ I have responsibility from the government. She didn't say from my people አላለችም። From Ethiopian people ማለት እየቻለች I have ነው ቃል በቃል I have responsibility from the Ethiopian government ማለት ምን ማለት ነው? I hear that. እሱን ኤክስፕሌን ላድርግልህ ዮኒ። እንግዲህ አድማጭ ተመልካቹ ይፈርዳል። እኔ ግን እሱን የተረዳሁት ዮኒ ለምን እንደሆነ ልንገርህ። እቺ ልጅ ሀገር ወክላ ወደ ሀገር ስትወጣ ቪዛ ይመታላታል። መንግስት የተባሉ አፕሮች አድርጓታል። ስለ ሀገሯ ገጽታ እንድትናገር ይነግሯታል። ሪፕሬዘንት አድርገው ለሀገርሽ ስትሄጅ ሀገርሽን ሪፕሬዘንት የሚያደርግ የተናገራቸው ነገሮች አንዱ ለሶስት ብለህ ኢትዮጵያን ስለ ቡና የሰው ዘር መገኛ ምናምን ያለችው አለ።
ይሄም በሙሉ ሪፕሬዘንት የሚያደርጓት አገርን የወከሉ የኢትዮጵያ መንግስት ነው አይደለም? አብይ አህመድ ማለት አይደለም። ኤኒዋን ሊሆን ይችላል፣ አማራ ሊሆን ይችላል፣ ትግሬ ሊሆን ይችላል፣ ከምባታ ሊሆን ይችላል። ሂ ሪፕሬዘንትስ ኢትዮጵያ። ልጨርስ አይውላችሁ ልጨርስ። አሁን እኔ ይውላችሁ ተሳስታ ነው ካልከኝ ልቀበል ዮኒ ይሄና ገቨርንመንት ይለያያል እያልኩ ነው። ምንድነው የራሴን ነው እኮ የምነግራችሁ። አሁን እናንተ ያላችሁ ትክክል ከሆነ ፖለቲካ ሴራ ብላ ወይም ለአብይ ነው ብላ ከሆነ ጥሩ። እኔ የምለው ነው ቆይ ገቨርንመንት ምንድነው እየተጨቃጨቅኩ ነው ከገቨርንመንት ጋር መንግስት ገዳይ ነው መንግስት ጨፍጫፊ ነው እያልከኝ እሷ ደግሞ ገቨርንመንት እያለች ለእሷ ሲሆን ሌላ ለአንተ ሲሆን ሌላ የሚሆን እኔ የተረዳሁበት ልንገራችሁ ዮኒ። እኔ የተረዳሁበት እች ልጅ ፖለቲካሊ የማይገባት ከሆነ እች ልጅ ፖለቲካሊ የማትረድ እኔ ብልጥ ብትሆን እኮ ሀገሬን ኢትዮጵያን ወክዬ ነበር ማለት የምትችል አየው። ያን ብትል ምንም ጥያቄ አይመጣም። ያን ያላለች ግን ኢትዮጵያን ገቨርንመንት ስትል የኢትዮጵያ ገቨርንመንት ስለተባለች ዳይሬክትሊ ቤተሰቧን ተናገረች፣ የደረሰባትን ትራጀዲ ተናገረች፣ ገቨርንመንት እንደላካት ተናገረች። ገቨርንመንት ይክፈልላት፣ አለቀ። እኔ ስለ ክፍያው አይመለከተኝም። ይሁን ምንም ስለ ክፍያው እኔ ብታሸንፍ ደስ ይለኛል። የገንዘቡ ለምን እንደሆነ ማላቅም፣ ለምን እንደሚያዋጣ ማቀው ነገር የለኝም። እኔ መናገር የፈለኩት ግን ዳብል ስታንዳርድ ሆነው ልጅቱን ታርጌት ፉል የሚያጠቁ ወለጋ ሰው ተገደለ የሚሉ ልጅቱ የመጣች ትግሬ ናት የሚሉ አንተም አላልክም ስትል አልሰማሁም። እውነት ለማለት ከጅምሩ በመጣችበት በትግሬነቷም አላልክም። ትግሬ ናት ትግሬ ስለሆነች ማሸነፍ የለባትም የሚሉ ሰዎች ህወሓት ጋር እየሰሩ ደብረጽዮን ጋር ፍሳማንጁስ ጋር እየሰሩ ያሉትን ልንገር። አሁን ዳይሬክትሊ ብለዋል። ቤት ከፍተውም ሰምቻቸዋለሁ። ዮኒ ቤት ከፍተውም ተባላል። ዋናው ግን ኮሪጅ የመጣሁት ዋናው አጀንዳው ሲራገብ የነበረው የአማራ ህዝብ እየተራበ እየተጨፈጨፈ አሁንም በአሁን ሰዓት እየተገደለ ይሄ ነገር ጉዳያችን አይደለም። ደግሞ ምንድነው ኮምፔር እያደረጉ ያሉት ከኤርትራ ከምትወዳደረው ጋር ሚስ ወርልድ ነው ነገሩ። ዓለም አቀፋዊ ሆኖ እያለ ልክ ኤርትራዊ አንደኛ ናት እየመራች ነው ሲባል እንደ ፖለቲካ ግር ብሎ የመጡበት ነገር ነው ያናደደኝ። ብዙ ሰው የተናደደው በዛ ነው። ዋይ ምን አገባ? ሚስ ወርልድ ነው ስለ ዓለም አቀፍ ካወራልኝ አዶን ማይንድ። ልክ ግን ኤርትራ መራች ሲባል ተሰምቶ አሁን ፖለቲካ ተደርጎ እየተረባረቡ የመጡበት ዋናው ጉዳይ ያ ነው። አሁን አንተ ብጠይቅ እኮ ሞራል አለ ዮኒ። አንተ ብጠይቅ ዘሪያቆብ ቢጠይቅ ይኸውልህ መኩ ቢጠይቅ ሞራል አላችሁ እኮ ነው የምልህ። ምክንያቱም ኦነግ አማራን እየገደለ ነው ብለህ ትናንት አንተ ቤት ከፍተህ ስታወራ እየሰማሁ ነው። ትክክል። ቤት ከፍተህ ወለጋ ላይ አማራ እያለቀ ነው፣ ወለጋ ላይ አማሮች እየሞቱ ነው ድምፅ ሆኑ ስትል ነበር ቤት ከፍተህ ብቻ። ይህን ስታወራ ሰምቻለሁ። አፄው በየቀኑ ይሄን ይናገራል፣ መኩ ይናገራል። ሞራል አልባ የሚሆኑት ዳብል ስታንዳርድ የሚሆኑት ጃልማሮ ጋር የሚሰሩትን እኛ ስንታገላቸው ነውር ነው። ጃልማሮ ጋር መስራት አይቻልም፣ አማራን እየገደለ ነው። ወያኔ ጋር መስራት አይቻልም። ወያኔ ትናንትና ቢቢሲን እንግዲህ የዘገበው ነው የምነግርህ። ኦባሳንጆ ሂዶ 40% ግዛታችን ይመለስ የሚሉትን ወልቃይትና ራያን እየጠየቁ ለዳግም ወረራ የሚገቡትም ለዚህ መሆኑ እየታወቀ ከህወሓት ጋር መስራት ወንጀል ነው ስንል እኛን ሲሳደቡ የሚውሉ ሰዎች ዛሬ ወጥተው ይሄን ማለት ሞራል የላቸውም። የሞራል ልዕልና ሊኖራቸው አይችልም። እነሱ ሌላ ሰው ለምን አማራ ብሩን ይበትናል? ለምን የአማራ እህትና ወንድሞቻችን ይሄን ቤት ከፍቶ አጀንዳ ያደርጋሉ? አጀንዳ ካረጉ ለምን ለሚሞቱ አማራ አጀንዳ አይሆኑም? አያደርጉም። ይሄን ብትሉ ሞራል አላችሁ፣ ምንም ችግር የለውም። ሞራል አልባዎች ግን የገንዛ እህትና ወንድሞቻቸው እነ ቤታዩን እነ መማርን ለማጥቃት በቅድ አጋጣሚዋን ተጠቅመው የሀገር ተሳዳቢ በክፍያ የሚኖሩ እኔ በጣም ነው ያዘንኩ በእውነት ለመናገር። የገንዛ እህቶቻቸውን በዚህ ልክ ዘመቻ የሚያደርጉት በቅድና በፕላን በተከፈላቸው ስለሆነ እንጂ ለአማራ ቢያሰቡ ወለጋ የሚያርደው ጃልማሮ ነው። ስለ ጃልማሮ ሲያወሩ እንዳንሰማቸው። ጃልማሮን የሚያርደው ሰውዬ ጋር በዓለም አቀፍ ሚዲያ ትናንት ገብቶ አብረን እየሰራ ነው ያለውን ሰውዬ ይቃወሙና ከኔ ጋር ሞራል ኑሮት አብሬያቸው ልቁም። ጃልማሮን የሚያርደውን ሰውዬ አብረ እያሳረድክ ተስማምተህ በጋራ ድርጅት ይዘህ እየሰራህ የምን ሞራል ልዕልና ኑሮች ልጅ የምትቃወማት? ትግሬ በመሆኑ አልቃወማትም። እኔ ከሀገሬ ከኢትዮጵያ ጎን ነው የምቆም። ይሄ ዛሬም ነገም ቃሌ ነው። ልንገርህ
ማልወዳት ህወሓት የነበር አሉላ ሰለሞን ልንገር፣ አሉላ ሰለሞን በጣም የምጠለው ሰው ነው። እመቤቴን ኢትዮጵያን ወክሎ ቢወዳደር ከሱ ጎን የምቆም ነኝ። ኢትዮጵያን ነው ሪፕሬዘንት ያደረገ። የሚሰራው ስራ አማራን የሚያስጠላ ለኛ ብሔርተኝነት እንደ ሾህ የሚያስፈራ የት የመጡ ናቸው የሚባል እጅግ በጣም አስፈሪ የሆነ ነገር እየመጣ ነው። ይሄን የሚያደርጉት ዓለም አቀፍ ተሳዳቢዎች ሰርተው የማይበሉ ስለሆኑ በጣም ነው ማዝነው። እኔ ብዙዎቻችሁን አመሰግናለሁ። አንተን ተረድቻለሁ። ይሁንዬ አማራ ገንዘቡን ለምን ይበትናል ነው። እነ መማርንም በክብር ነው ተሸውደው ነው ያልክ። እኔ በጣም አከብርሃለሁ። ሙሉን ሰምቻለሁ። አጼው ያለው ግን ግፉበት። መጠየቅ ያለባችሁ አጼው ያለህ መረጃ ያ ሙሉ በሙሉ ትክክል ከሆነ ቤትክን ከፍተህም ይሄ ለምን ሆነ ለአመታት ሙሉ አንድ ብሔር ብቻ እንዲያሸንፍ የሆነ ይሄን መጠየቅ ካለባችሁ ጠይቁ። ኦሮሞ ለምን አላሸነፈም? አንድ ጊዜ ብቻ ነው አንዲት ኦሮሞ የተባለች እንግዲህ የሰማዋት። አማራ ለምንድን ነው አሸንፎ ማቅ? ጉራጌ ቆንጆ የለም ወይ? ከምባታ፣ ሲዳማ፣ ወላይታ ቆንጆ የለም ወይ? ይሄን ጠይቁ። ሎጂክ ማለት ይሄ ነው። በሰው ልጅ እንደ ሰው የሚያስብ አንዲት ልጅ ኢትዮጵያዊ ተወዳድራ እሷን ለመጣል ከኤርትራ ጎን እንቆማለን። እግዚኦ ማረነ ክርስቶስ። እኔ አላደርገውም። ይሄ ራሴ ሀሳብ ነው። በጣም አመሰግናለሁ ዮኒ፣ እግዚአብሔር ይስጥልኝ። መኩም ሁላችሁም አመሰግናለሁ። እሺ ባናና ሰላም ሁለተኛ ጊዜ ነው ዮኒ። ሰላም እንዴት ነው? አለው ሁለተኛ ጊዜ ነው ስመጣ። ሁለተኛ ነው። ኦኬ ሶሪ። ሁለተኛ ሌላ ቤት ተገናኝተን መስሎኝ። አይገርምም? ሶስተኛ ጊዜ አይ ነው አንተ ቤት ስገባ ነው ማለት። ኦኬ አንተ ቤት ስገባ ኦኬ። የሚቀድመኝ ካለ መቀጠል ይችላል ግን ኦኬ። ዴቭ አጠር አድርገህ ጨርስና ወደ ባናና ይላል። እሺ አመሰግናለሁ። በነገራችን ላይ እንዳው እንደዚህ አይነት አንዳንድ በጣም ያልተባሉና ያልተነገሩን ነገር አንሻፎ መናገር ተገቢም አይደለም። ያው እኔ ኢንተራፕት ላለማድረግ ነው ዝም ብዬ ያዳመጥኩት። በነገራችን ላይ እኛ ከልጅቷ ጋር አይደለም ጥላቻችን፣ ከብሔሯ ጋር አይደለም ጥላቻችን። እኛ እየተናገርን ያለ ነው ይሄ ለምን ፐርፐዝ እንደሆነ እየተደረገ ያለው ለዛውም ኤግዛምፕል ሰጥተን ከዚህ ቀደም የነበረችው ሚስ ኢትዮጵያ ማለት ሀሴት በመንግስት ሀገሪቱን የገጽታ ግንባታ እነ ዳይላም ፔጅን እና የሾው ስፒድ ምናምን ሲመጡ ህዝባችን በታንክና በድሮን እየተጨፈጨፈ በነበረበት ወቅት ወጥታ ምን እያለች እንደነበረ ስለ ገቨርንመንት ምን አይነት እንትን ስታወራ እንደነበረ ለና የሾው ስፒድ ስለሚጨፈጨፈው ህዝብ ስለሚገደለው ኢትዮጵያ ስላለው ብልሹ አሰራር ከመናገር ይልቅ በየቦታው እየዞረች ስለ ኮሪደር ስለ ፋውንቴን ይሄ መንግስት ምን አይነት ሀገሪቱን እንዴት እንደቀየራት ምናምን እያለች ስትናገር እንደነበረ ይሄ ከሁላችንም የተደበቀ ሀቅ አይደለም። ዘ ሴም ቲንግ እኛም ተመሳሳይ አሁን እየተናገርን ያለ ነው። ይችም ሰው ይህንን ለዛውም በራሳችን ወገን ህዝባችን በታንክና በድሮን እየተጨፈጨፈ እናት ተገላ ወለጋ ላይ አስከሬኗ ላይ 3 እና 4 ቀን ሙሉ አስከሬን ላይ ተኝታ የ5 ዓመት የ6 ዓመት ልጅ ህፃን ልጅ እዛ ላይ ተኝታ እንደዚህ አይነት ሰቆቃ ያለበት ህዝብ ላይ ደግሞ መንግስትን ወክላ ነገ ይች ልጅ አሸንፋ ሚዲያ አግኝታ ፕሮሞት ምናምን ሁና ነገ መታ ህዝብህን እየተጨፈጨፈ ወገናችን እያለቀ መታ ስለ ኮሪደር ነው የምታወላል። መታ ሀገሪቱን እንዴት እንደቀየረ ይህን ገቨርንመንት በቃ በዓለም ላይ በቃ የሌለ መሪ ነው ብላ ጭፍጨፋችንን ግድያችንን ከቨራፕ ከማድረግ የዘለለ የምታመጣልን ለውጥ የለም። እኛ ትግሬ ስለመሆኑ አላሳሰበንም፣ ኦሮሞ ስለመሆኑ አላሳሰበንም፣ ጉራጌ ስለመሆኑ አላሳሰበንም፣ ማንም ስለመሆኑ አላሳሰበንም። ከዛ ውጭ ግን እንዳው በጣም ተደጋጋሚ ጊዜ እኔ አንዳንዴ ደብል ስታንዳርድም ባንሆን በነገራችን ላይ እኛ መማርን የምንቃወማት እንደ ፐርሰናል አለ። በነገራችን ላይ ትናንት እነ ጃፋር ማለት ምን አይነት ፕሮፓጋንዳ ሲሰሩ እንደነበረ ከነ ጂጂኪያ ያላነሰ ትልቅ ፓወር የነበራቸው ሰዎች ናቸው። ነፍጠኛን አጽዱ፣ ቆማጣን አጽዱ እያለ የነበረን ሰው ኦሮሞዎች ሂዶ አንዲት ብር ስላረዱት በአማራ ከባ መታ ግን ባንዲራ ተሸፍና ተጠቅልላ መታ እርዱልኝ እያለች የነበረች ናት። የአማራውን ኪስ ስታወልቅ የነበረች ናት። ዘሴም ቲንግ ቦረና ላይ እንደዚሁ፣ ጋሞ ላይ እንደዚሁ አንድ ኦሮሞ ወይም አንድ ሀዲያ ሰምቲንግ ሌላ ብሔር ብሔረሰብ አማራ ተገደለ ተጨፈጨፈ፣ ደብረ ብርሃን ላይ 20-30 መጠለያ ያለ፣ ጎጃም ላይ 10 ምናምን መጠለያ ያለ፣ ቤት አማራ ላይ ወደ 30 ወደ 40 መጠለያ ያለ፣ ይሄ ሁሉ በራብ ነው ያለው። እስኪ እንርዳ ብሎ አንድ የኦሮሞ ፊገር የሆነ ሰው ፐብሊክ ላይ የምታውቁት ሰው እንደነ መማር ምናምን የምትሏቸው
ኢትዮጵያን አሰባስቦ ለአማራ 50 ሳንቲም ሲሰጥ አይተህ ታውቃለህ? 50 ሳንቲም ሲሰጥ ታውቀዋለህ ወይ ሳሚ? ኦሮሞ የሆነ ሰው አማራውስ ለጨፍጫፊያችን፣ ለገዳያችን፣ ለአራጃችን፣ ለአሳራጃችን በአማራ ካባ መጥተው ተጀብነው አማራውን ለጨፍጫፊ ይርዳ ይሉታል። እነማን? እነመማር። በግልጽ መነጋገር አለብን እንደዚህ አይነት ነገር። በነገራችን ላይ በጣም ደግሞ አንድ በጣም የተናገረው ንግግር አለ። አማራው በምን አይነት አዙሪት ቅርቃር ውስጥ ገብቶ እንዲማቅቅ እንዲደቅ ምንም አይነት ነገር ወደፊት አንድ እርምጃ እንዳይራመድ ካላቸው ኢንተረስት። በነገራችን ላይ ፊት ለፊት ዳይሬክት አይናገሩም። ይሁን በተዘዋዋሪ ነው የሚናገሩት። አሁን ምን ብለው ይናገራሉ መሰለ? ወለጋ አራጅ ሸኔና ጨፍጫፊ ቲፒኤልኤፍ ጋራ ምናምን እንሰራለን ትላላችሁ፣ ሚዲያ ላይ እየወጣችሁ ለፍራንስ ቢቢሲ ላይ ኢትዮጵያን እናድናለን እንዴ? የፖለቲካ ሀሁ ላንተ ያስተምርህ እንዴ? አይ ኢትዮጵያን ልንገነጥል ነው፣ ኢትዮጵያን ልንጨፈጭፍ ነው፣ ኢትዮጵያ ስለገደሉን ልናርድ፣ በቃ ኢትዮጵያን ድምጥማጧን ልናጠፋ ነው፣ ዲስትሮይ ልናደርግ ነው ብለው በሚዲያ እንዲናገር ነበር የፈለግከው ዘመነ ካሴ? ነበረ ወይ? አንተ በዘመነ ካሴ ቦታ ብትሆን እንደዛ ብለህ ነበር የምትናገረው? ፖለቲካ እንደዛ ነው የምታወራው አንተ? ኖ አይ ፕሊዝ፣ እኔ ኢንተራፕት አላደረኩም፣ ስድብ አልተናገርኩም። ይሁን ልጨርስና እኔ ኢንተራፕት አላደረኩም አይደል? ስድብ አንዲት ቃል ስድብ የለውም፣ ምንም አይነት ስድብ የለም እኮ አይደል? እኔ ሐሳብ ነው የተናገርኩት አይደለ? ከዛ ውጭ ግን እኔ ዛሬ ወንድሞቻችን አንድ ግልጽ ነገር መናገር ፈልጋለሁ። የዛሬ ወንድሞቻችን ህብረት አይፍጠሩ፣ ሌላ ኢትዮጵያዊ ጋራ አፋር ጋር አይተባበሩ፣ ጋምቤላ ጋር አይተባበሩ። ሎጂክ፣ ቀላል ሎጂክ ነው የምናገረው። አፋር ጋር አይተባበሩ፣ ጋምቤላ ጋር አይተባበሩ፣ ማን ጋር አይተባበሩ። ምናልባት ትግሩ 3 ዓመትም 4 ዓመትም ተራዝሞ ይሄንን ስርዓት አስወግደው የኢትዮጵያን ስልጣን ቢቆናጠጡ ኦሮሞን፣ ትግሬን፣ ቤኒሻንጉልን፣ ጋምቤላን፣ አፋርን የኢትዮጵያን ህብረ ብሔር ሰብስበው ያማክራሉ፣ ይጠይቃሉ፣ የሽግግር መንግስት ያደርጋሉ፣ ህገ መንግስት ያረቃሉ። ከማንም ማንም ያገለለ አይሆንም። እሺ አሁንስ ይህንን ነገር ብቻችን 3 ዓመት 4 ዓመትም ዋጋ አስከፍለን ህዝባችንን ይህንን ስርዓት አስወግደን ሌላውን ኢትዮጵያ ጠርተን የጋራ ሀገር ምን መሰረት ከሆነ ለምንድነው ዛሬ ላይ አፋሮች፣ ጋምቤላዎች፣ ሌሎች ብሔር ብሔረሰቦች፣ ዘርማዎች ምናምኖች ኢትዮጵያን አካተን የጋራ ሀገር እማን መሰረተው ብለው ሲናገሩ ደግሞ ምን ብለው ይናገራሉ? ኦሮሞ ጋር እንዴት አንድ ትሆናለህ? በኦሮሞም ተጨፍጨፍ፣ ከፈለክ እሱ ጋር ወደ ጎን ተኩስ፣ በዛም በትግሬ ጋር ተኩስ፣ በዚህም ኦነግ እንትን ይሄ ገቨርንመንቱ በታንክና በድሮን ያድቅህ፣ ትብብር የሚባል ነገር አንፈልግም። እንደዚህ ነው የሚሉት። አዙሪት እንዲማቅቅ ይፈልጋሉ በተዘዋዋሪ። ስለዚህ እኔ አንዳንዴ ስንናገር አንድ ቀን እነመማርኩ አንድ ቀን ወጣ አንድ ቀን በነገራችን ላይ አሁን ነው እኔ እንጃ ፕራውድ ሆና ራሱ አማራ ነኝ ብላ የምታውቅበት ቪዲዮ ያለም አይመስለኝ። ወጣ ይሄ ሁሉ መከራ ሲወርድ ይሄ ሁሉ መዓት ሲወርድብን አንድ ቀን አረባካችሁ የአማራ ህዝብ ለምንድን ነው የሚገደለው ብላ አንድ ቪዲዮ መናገር አትፈልግም። አንዲት ነገር መናገር አትፈልግም። ለሷ ኢትዮጵያዊነት በባንዲራ ተጀብና ትግሬው ጋር፣ ኦሮሞው ጋር፣ ጋምቤላው ጋር ምን ጋራ ሂዳ ቂጧን መወዝወዝ ነው። በቃ ለሷ ትልቁ ይሄ ልጅ መጠየቅ ማን ነው? አንደኛ ማን ነው? ዮኒ የማይመጥኔ ዝም ብለህ ባላገር መብቷ እኮ ነው። መብቷ ነው መማር እኮ መብቷ ነው። የፈለገችው መሆን አይ ዮኒ እንዲያው በመሀል እንትን እንዳይል ስድብ አስቁመ በስነ ስርዓት ያወራል። ስድቡን ተው ዳዊት። አሁን የምትናገረው ብዙ ሰው የሚሰማው ይሄ ዝቅ ያሉ ንግግሮችን አቁምና በሀሳብ ሞግት። መማር እኔ እስከማውቀው ኢትዮጵያዊነትን አቀንቃኝ ነኝ ነው የምትለው። ኢትዮጵያዊነት ሁሉም ብሔርን አክብሬ ከሁሉም ጋር የምኖር ነኝ ነው የምትለው። ድምፅ ከተባለ ሆናለች አልሆነችም እናንተ በምታየው ነው። ፖለቲከኛ አይደለሁም ነው ያለችው። አምና ፖለቲሽን ግን የሆነ ሰው ተቸገረ ሲባል ዮኒ እኮ አንዴ ሳሚ ይኸውልህ፣ አሁን ኤልሻዳ የምትባል ልጅ አለች አይደል? እነ ዳዊት ይደግፈዋል። አይ በተራ ኤልሻዳይ እና መማር ምንድን ነው ልዩነታቸው? ክርክር እንዳይሆን ዮኒ ኤልሻዳይም ያው ናት። ኤልሻዳይንም የሚደግፍ አይደለሁም በነገራችን ላይ ልነግርህ ነው። አሁን ምን ሆነ መሰለህ፣ በተራ ይሁን በተራ ላይ ሆነ አንዳንድ ነገር ዝቅ እያደረግ መማር ቂጧን እያወዛወዘች ምናምን በሚለው አብዛኛው ሀሳብ ፖለቲከኛ አይደለች።
ግን አሁን ባለው ነገር ላይ ጠሯት፣ ሄደች። እኔ ቅሬታን ቢኖረኝ ምንድን ነው የሚቀድመው ይቅደም የሚል ሀሳብ አለኝ። ኢትዮጵያ ላይ ሰላም ባልሰፈነበት፣ ህዝብ በሚጨፈጨፍበት፣ በሚታፈስበት ጊዜ የብልጽግናን ምን ግንባታ ነው የሚመስለኝ? እኔ ፐርሰናሊ ነው የምልህ እስከማየው ድረስ ገቨርንመንት ላኬም ብላ ቃል በቃል ስለተናገረች ምን ግንባታ ነው? የብልጽግናን ግንባታ ነው፣ ኢትዮጵያን ግንባታ አይደለም። ኢትዮጵያን ግንባታ አይደለም። እዛ ላይ ወጣ ልክ ከዚህ በፊት ፈይሳ ለሊሳ አሁን በፖለቲካ ልዩነት ቢኖረንም የኦሮሞ ህዝብ እየተበደለ ሲሮጥ ግን አልረሳውም። ወጥቶ እዛ ላይ ምንድን ነው ያለው? ህዝቤ ተበድሎብኛል ብሎ ነው ያስተዋወቀ። ገባ? በአገር ላይ እየተጨፈጨፈ እየተገደለ ባለበት የገቨርንመንት ኃላፊነት አለብኝ ከተባለ ሰው ጥያቄ ምልክት አደረገ። ይህንን ደግሞ የሚጨፈጨፈው የሚገደለው አልደግፍም አለ። አልደግፍም፣ ይሄ ገቨርንመንታዊ ስራ እስከሆነ ድረስ እኛ አንገባበትም አለ። ሪዝን አለው፣ ስሜቱን የሚገልጽበት አለ። መቼ ነው ድምፅ የምትሆኝም ብሎ ሶሻል ሚዲያ ላይ ያሉ ኢንፍሉዌንሰሮች የመጠየቅ ኃላፊነት አለበት ህዝቡ እና ይጠይቃል። ግን በመስደብ በምናምን አይደለም። እኔን ከጠየቀኝ መማርን ጠይቃታለሁ። ወደዚህ ይህንን ነው የምንጠይቀው እንጂ አውርዶ አቅሎ ሳይሆን ብዙ ስራ የሰራች ልጅ ናት። መዋሸት አይቻልም። ለአማራው ጊዜ አልረዳችም። ብዙ ጊዜ እርዳታ ጊዜ ተሳትፋ በቤተ ክርስቲያን ጉዳይ፣ በአማራ ጉዳይ፣ በብዙ ነገር ላይ የተሳተፈች እህት ናት። አማራን እጠላለሁ ስለ አማራ አንድ ጸያፍ ነገር ቤቷ ላይ እንዲነገር አድርጋ አታውቅም። ስለዚህ እሱንም ኮንሲደር ያደረገ ነገር ጥፋት መስሎ ሲታየን የመጠየቅ ነገር ማድረግ ይቻላል። ሌላውንም ደሳም ጥንግ መጠየቅ አለባቸው። አሁን እነ ኤልሻዳይን ሌሎችም ካሉ አሁን የእርዳታ ስራ ውስጥ ኤልሻዳዮች በብዛት የለችበትም። ባህል የማስተዋወቅ ነገር ላይ ነው። እርዳታ ባለበት ላይ ስትሳተፍ ግን እንደዚህ አይነት ነገሮች ስታደርግ ኤልሻዳይን አምጥተህ ይሄ ኤልሻዳይ እንደዚህ እያደረግሽ ነው፣ ሰው እየተገደለ ህዝብ እየሞተ ለምንድን ነው እንደዚህ የምታደርጊው ብሎ መጠየቅ ያደረገ ሰው ካለ ግን አሁንም እንዳልኩ መማርን ዋይ ዚስ ታይም በአሁኑ ሰዓት አማራው እየተገደለ እየተጨፈጨፈ ለምን ሆነ ብሎ የመጠየቅ ነው። ዴቭ እና አጠራ አድርገህ እሱን አስተውል እንድትናገር ነው። እሺ ሀሳቤን ለአንድ ላድርግና ይቀጥላሉ። በነገራችን ላይ ምናልባት አዲስ ታይምስ አሁን ስለመጣ እኛ እየተናገርን ያለ ነው ከመማር ጋር ጥላቻ አይደለም፣ ምንም ጥላቻ የለብንም። ግን ይህንን ህዝባችን አሁን እውነት ለመናገር ወለጋ ላይ እያየነ ነው ያለውን ግፍ ያለውን ጭፍጨፋ በደቦ ዴቭ መማር እንደማትወድማ ትሆንም ይናገራል። ምንም ውሸት አያስፈልግም። ጥላቻማ አለ። በግልጽ እነግርሃለሁ። እኔ አሁን ብናገራት መማር ቅር አይላት። አንተ ትጠላታለህ። ምንም ያገናኝ ነገር የለም። እኔ የምሸወድ ሰው ትሆን በደንብ ያስታውቃል እንደምጠላት። ከጥላቻ ሳይሆን ከእህትነት ካሰብካት አማራን ያሰደበችበት፣ አማራን ያንጓጠጠችበት፣ አማራን በክፉ ያነሳችበት አንድ ቀን ቪዲዮ አሳይ። ደብረ ብርሃን የተፈናቀሉትን እኮ ረድታለች። አይኖ ሀብትሽ ቆይ ይመልስልኝ። አንድ ነገር አማራን ያደረገችው፣ አንድ ነገር አማራን የበደለችው፣ አማራን በክፉ ያስነሳችበት ቀን የለም። አማራን ካለ አምጡና ጓበሉ፣ ችግር የለብኝም። እኛ ወታ ትሳደብ እኮ ወታ ትሳደባለች ምናምን አይደለም ጥያቄያችን። አሁን የመጀመሪያ ጥያቄ እኔ አሁን ህዝባችን እንደዚህ አይነት እልቂት እየተደረገበት እውነት አማራዎችን በዚህ አይነት ደረጃ አጀንዳ ተቀብላ ወይም ደግሞ ይሄንን እሱ ያስኬዳል። አየህ አሁን የሚያስማማን ፖይንት ላይ መጣ። ይሄን ሀሳብ ገዝታ እኛ እኮ እዛ ውስጥ እኮ ብዙ አሉ እኮ ሌሎች፣ ለምሳሌ እነ ሀቢብ አሉ፣ ሌሎች ኦሮሞዎች አሉ፣ ሌሎች ብሔሮችም አሉ አይደለም። ሌሎቹን የማንናገረው ኦፍኮርስ ሌሎች ብሔሮች የማይገደሉ ሊሆን ይችላል። በማንነታቸው ጭፍጨፋ የማይካሄድባቸው ሊሆን ይችላል። በማንነታቸው ከባስ እየወረዱ የሚገደሉ ላይሆን ይችላል። ሰቆቃው ችግሩ ቪክቲም አይደሉም፣ ተጠቂ አይደሉም። ምንም እነሱን መናገር አንችልም እኛ በእነሱ። እችን መማርን የምንናገረው ግን አማራ ሆና ወገኖቿ በዚህ ደረጃ እየተጨፈጨፉ እየተገደሉ እውነት ስለ ቮት በዚህን ያህል ደረጃ የሚያሯሩጥ ነው ወይ? በቮት እንደዚህ መስማማ አለ። ድምፅ ሆና አታውቅም በሚለው ላይ አሁን ድምፅ ሆና አማራ ተገደለብኝ ብላ ድምፅ የሆነችበትን እኔ አይቼ አላውቅም። ካለ ታሳይ። የለም ሆና አታውቅም ካለ እሺ በአናና ታሳየኛለህ እኮ እና ከዛ ውጭ ድምፅ እየተሰማ አይደለም። እስቲ ድምፅ እየተሰማ ነው።
እስቲ አዎ ካለ እየተገደለብኝ ነው እየተጨፈጨፈብኝ ነው። አይ ዮኒ አይ ቲንክ ጨርሷል መሰለኝ። ሊቀጥል ቀጥል። ቴንክ ዩ ዮኒ። የንፋስ ድምፅ አለ። የሆነ ቦታ መቆም አለብህ ባናና። ኦኬ ቆይሽ ቆሜ ቆም ብለህ ቆይ እስቲ ላቆም። ኤኒዌይስ ዮኒ አሁን እዚህ ጋር መሰለህ ውይይታችን አሁን አንተ አጼ ዘርዓ ያዕቆብም አይ ቲንክ መኩም ትንሽ ኒውትራል ነው፣ ሁለታችሁ ትቃወማላችሁ። ግን ሞቲቭ ምንድነው ነው? አሁን የዳዊትንና እዚህ ከአጼ ዘርዓ ያዕቆብ ጎን ያለው ግለሰብ እና እናንተ ስትቃወሙ ሞቲቭ አለ። አሁን አንተ ከቤታዩም ከመማርም ጋር የሆነ ቢፍ አለባችሁ፣ ስትጣሉም ስታረቁም። ቤታንና ከመማርም ጋር ነው ያልከኝ? አይ አልፎ አይ ዶንት ኖ አም ሶ መማር ጋር እንኳን ተጣርቃችሁ አታልቁም መሰለኝ። አንጣላም። አይ ቤታዮ ችግር ያለባት ሴት እንደሆነች ታውቃለህ። እኔ ሳልሆን በፖለቲካው ደረጃ ፖለቲካ ሳይሆን ከሌላው ማህበረሰብ ጋር አማራው እንዲጋጭ የሚያደርግ ፖለቲካ ነበር መሰራው እንጂ በአማራ ላይ ዲስከስ አድርጋ አታውቅም። እሱን ተወውና አይ አሁን እኔ አንተ እሱ ያንተ እይታ ነው። አንተ ግን ቤታንም ሆነ መማር ብትጣላ የሆነ የመጡበትን አካባቢ ወይ ማንነታቸውን አይተህ እንዳልሆነ አውቃለሁ። ፐርሰናሊ ላይመች ይችላል፣ ሰው ልትጣላ ትችላለህ በራስ እይታ፣ ይሄን አውቃለሁ። ከላይ የተናገረው ዳዊትንና ከአጼ ዘርዓ ያዕቆብ ጎን ያለው ልጅ እነዚህ ልጆቹ ብቻ ሳይሆን የመጡበትን ማህበረሰብ ማጥፋት የሚፈልጉ ሰዎች ናቸው። ፎር ይርስ ስለማውቃቸው እነዚህ ሰዎች አሁን ሞቲቭ ምንድነው? አሁን ቫሊድ የሆነ አርጊመንት አንስታቸዋል። አንተ ዮኒም አጼ ዘርዓ ያዕቆብን ሰምቻቸዋል። ቫሊድ የሆነ አርጊመንት አሁን አጼ ዘርዓ ያዕቆብ ለበርካታ ዓመታት የሆነ አንድ ብሔርን የሚወክሉ ኤሊት ሲፈጠር ነበር። ፈጣሪው ማን ነው? ህወሓት ነው አይደል? በዚህ በቆንጅና ውድድር ምናምን ብቻ ሳይሆን በኢንተርቴይንመንት ኢንዱስትሪው ሲቆጣጠሩት ነበር። ኤሊት ሲፈጥሩ በዚህም ሲቆጣጠሩት ነበር። ማን ነው ይሄን ሲሰራ የነበረው? ህወሓት ነው። ህወሓት ነው ሲሰራ የነበረው። አሁን እዚህ ጋር ሞቲቫቸውን እና እንት ፋላሲውን ልነግርህ ነው። እዚህ ጋር ምን ይሉሃል? እቺ ልጅ በዚህ ዘመን ሰው እየተጨፈጨፈ ነው ወለጋ ይላሉ። እኔ አሁን እዚህ ኢትዮጵያን ወክላ አትወዳደር የሚለው አርጊመንት ውስጥ አልገባም፣ ብዙም የኔ እንትን ስላልሆነ ማለት ነው። ግን ያለውን ፋላሲ ግን አጀንዳውን ሳልሰጥ ላስረዳ። እዚህ ጋር አሁን ወለጋ እየተጨፈጨፈ ነው ይሉሃል። እቺ ልጅ ሂዳ ስጨፈጭፍ አላየሁ ወይም ያን የሚጨፈጭፍ ማሽነሪ ራን ታረጋለች ብዬ አላምንም። ወለጋ እየጨፈጨፈ ያለው ማን ነው? ኦነግ ነው። ከኦነግ ጋር የሚሰራው ማን ነው? ዘመነ ካሴ ነው። እዚህ ጋር መተው ቁንጅና ልትወዳደር የሄደችን ሴት የሚቃወሙት የዘመነ ካሴ ደጋፊ ነን የሚሉ የአንድ ሰፈር አቀንቃኞች ናቸው። መማር እኔ በጣም በነገራችን ላይ እነ መማር ቤታዩ ምናምን ያላቸውን ፓወር በዚህ ቡድን ላይ በጣም ነው። እኔ እንደ ሴት እንዴት እንደዚህ ያንጠረጥራቸዋል? አንድ ሴት 3-4 ዓመት ሙሉ ከዚህ በፊት እኮ የኦሮሞ ልብስ ለበሰች መማር ተብሎ አጀንዳው ነው ነበር። አሁን እዚህ ጋር መተው አማራ ብቻው ልታስቀሩት ነው ወይ ከኦሮሞ ጋር መስራት አለበት ብለው አራጅ የሆነውን ኦነግ ጋር እየሰሩ የኦሮሞ ማህበረሰብን እሴት የሆነ አንድ ልብስ አንድ ቀን አድርጋለች ብለው አጀንዳ ፈጥረው ሲቀጠቅጡ ነበር። በተመሳሳይ እዚህ ጋር መማር ቤታዩ ይላሉ። ኮምፓራብሊ ሌላ ሰው ላንሳል። የዚህ ጎጠኛ ቡድን አላማ ስለማቀው የዚህ ጎጠኛ ቡድን አላማ የራሱን እኮ ኢንፍሉዌንሻል ሰው የመፍጠር አላማ ቢኖረው ትረዳዋል። አቅም የለኝም መፍጠር አልችልም፣ እኔ ሌላውን ማጥፋት ላይ ነው፣ ሌላው ሲጠፋልኝ ነው ሻይን ማረጋው እንጂ ተወዳዳሪ አይደለም ብሎ ስለሚያስብ እዚህ ጋር አሁን ናርዶስ የምትባል ልጅ አባገዳ ጋር ሄዳ ግማሽ ኦሮሞ ግማሽ ጎጃም የሆነ ልጅ ሆነች ልጅ አንድ ቀን አሁን ኢትዮጵያ ውስጥ ገብታ ራሱ ማለት ነገር መስራለች ናት። አንድ ቀን አጀንዳ አድርገዋት አያውቁ። መማርን በመስደብ እሷን መተካት የሚል አጀንዳ ፌል አድርጎባቸዋል። ምንም ሞከሩ። ትናንትና በቀደምለት ቅርብ ጊዜ ቼልሻሪ የምትባል ልጅ ራሳቸው ወጥተው የተናገሩት የስርዓቱ ሰዎች የሆዴት ውሽማ ናት ብላ ቤተልሔም የተናገረችው ልጅ የኦሮሞ ልብስ ለብሳ ስትወጣ እሷ የምትባለው ምንድነው
እንደዚህ የሌላውን ስታከብር ይከበርልሃል እያደረጉ ፕሮሞት ነው የሚያደርጓት። ሌሎቹ ግን ማንነታቸውን እየቀሙ መማርን ኦሮሞ ናት፣ ቤታዩን ኦሮሞ ናት እያሉ ሲያሳድዱ ነው የሚውሉት። እዚህ ጋር ዓላማው እቺ ሀሴት ለምን ተወዳደረች ብለው እንዳንተ ወይ እንደ ዘረ ያዕቆብ እንትን ቫሊድ የሆነ አርጊመንት ለማምጣት አይደለም። ቤታና መማር ደግፈዋታል። እንዲሁም የሆነ የጎንደር ልብስ አድርጋ ስለነበር ጎንደሬ ናት ብሎ ሁሉ አጀንዳ ፈጥሮ ነበር። በጣም የሚያስቀው ነገር ልንገር። አሁን ወንድሜ ዳዊት ያነሳው ልጅ ሀሴት የምትባል ልጅ አለች። ሀሴት አምና ስትመጣ የጎጃም ልጅ ናት ተብላ የጎጃም ልጅ ቆንጆ ሆነች ተብሎ ጠቅላላ ሲያዞሯት ነበር። መጨረሻ ላይ ግን የጎጃም ልጅ ሆና ሳትሆን ቀረች። አየህ፣ የጎጃም ልጅ የምትሆን ልጅ አንደኛ ብትወጣ ሁሉ ይቀበላታል። ይሄ ጎጠኛው አሁን ይቺ ልጅ የሚቃወም ልጅ በተመሳሳይ ሀሴትን መቆም ነበረበት። ግን ያኔ ጎጃሜ ናት ብለው እንዳለ ለጥፏት። እኔ ከነ ማስረጃው ከነ ሪከርደሮቻቸው ልክልሃለሁ። ውሸታም በለኝ። ከዛ በኋላ ወጣ። እቺ ልጅ ግን አሁን ህዋት ጋር እየሰራ ካራጁ ከጽንፈኛው ከሀገር አፍራሹ ህዋት ጋር እየሰራ የህዋት ውጤት ናት የምትባለው በእነሱ አስተሳሰብ ይቃወማል። አንዲት ሴት እኔ በነገራችን ላይ የሆነ አይስዌርቱ ጋር አላቃትም። ልጅቱን ያየኋት እህቷን ገለውባት ዜና አይቼ ነው። አላቃትም ልጅቱ። ከዛ በኋላ እኔ እንደውም በጣም ነው ያዘንኩት እውነቱን ለምን በታሽነፍ ራሱ ያወቃት በዛ ነው። እኔ ያወቅኩት ነው። እኔ አላቃትም ልጅቱ አላቅም ነው ያልከታተልም። ሀሴት የምትባለው ልጅም ሲያሽከረክሯት ነው ያዩት። ከስፒድ ሳይመጣ ያወቅኳት የጎጃም ቆንጆ አንደኛ ሆነች ተብሎ። አዎ ዘፈን እያቀናበሩ ምናምን አይቻል። እንደዚህ አይነት ፋላሲ ይኸውልህ። አሁን ይሄ ምን መሰለ፣ ይሄ ሞቲቭ ምን መሰለ፣ የራሳቸውን ሰው ኃጢአት ይስራ ምን ይስራ ወደፊት ማምጣት። እሱ ላይ እኮ ችግር የለብኝ። የራስን ሰው በማምጣት ላይ ችግር የለብኝ። ግን የኛን ሰው ማምጣት ብቻ ሳይሆን የኛን ሰው የፈለገ ፑሽ ብናረገው ስለማይወጣ ሌሎቹን አንገታቸውን ማለት አለብን የሚል የምቀኛ የበታችነት ስሜት የወለደው ፖለቲካ ከኔ ጋር አይሰራ። በቃ የኔ ችግር ይሄ ነው። ኤልሻዳ የምትባል ልጅ አገር ውስጥ ነው የፈለገችው ስታይ፣ እሷ ንግስት ናት፣ መሄድ አለባት፣ ፑሽ መደረግ አለባት። ቤታዮ ግን ምንም ብታረግ መጥፋት አለባት። ይሄ ነው ችግራቸው። ቤታዮ ለምንድን ነው ከጎንደር መጣሽ? በቃ ዓላማውን ስለማውቀው ነው። ግልጽ አድርጌ ነው የምናገረው። መማር የኦሮሞ ልብስ ለበሰች ተብላ ኦሮሞዋን ራሷን በግማሽ ኦሮሞ የሆነችው አባገዳዎች ጋር እየሄደች አዳማ እያለች ቤታዮ ከጎንደር ነው የመጣችው ነው ያልከኝ? እየተወዛገቡ ማን? አይ ቤታዮ አሁን ከጎንደር መማር የጎንደር ልጅ ናት ተብላ ወይም ዘሯ የጎንደር እሷ የድሬዳዋ ልጅ ናት፣ ግን የጎንደር ልጅ ናት። አባቷን አባቷ የጎንደር ልጅ ሰው ነው፣ እሷ የድሬዳዋ ልጅ ናት። አንተ እኮ አዲስ አበባ ልጅ ነህ። አሁን ለምሳሌ ዘሬ የጎጃም ነው አይደል? አዲስ አበባ ልጅ ዮኒ ሄደች ደግሞ በ8 ዓመቷ ነው። ይሄን ተናግራለች እኮ 8 ዓመቷ። አይ ችግር የለውም። ይሄ እኮ አይ ይሄንም እንዲያውቀው ነው። ትብቷ የተቀበረ ጎንደር ነው። የተወለደች ሶሻል ሚዲያ ላይ አንዴ ሀሳቡ ላይ ፎከስ አድርገው። ዮኒ ሀሳብ አዲስ ታይምስ አንዴ ሀሳቡ ላይ ፎከስ አድርገው። ሀብትሽ እነግርሃለሁ፣ ገብቶኛል። አንተ ቆይ ባናና የምነግርህ የደም ጉዳይ ሳይሆን ማውራ ሶሻል ሚዲያ ላይ ታውቋት ነበረ ወይስ ከኔ በፊት የሚያውቃት አለ? እዚህ ላይ ካላችሁ ንገሩ። ከኢንስታግራም ጀምሮ ስለ ቤታዮ ያው አንተ ጋር የራስ እንትን ስላለ ስለ ሀሳብ ይልጣል። ኖ መጀመሪያ ቲክታክ ስትመጣ ጓደኞቿ እነማን ነበሩ? you know that ማንም ጓደኛ ሊኖር ይችላል። ምን ችግር አለው? እሱ ልነግርህ ነው። ጓደኛዋ ማን ነበር መሰለህ? ልንገርህ። ሶሻል ሚዲያ ላይ ስትመጣ ቃል በቃል እሷም አትክደው ዳልቻና ኩማ። ዳልቻና ኩማ ደግሞ የአማራን ፖለቲካ በደንብ አድርገው የሚሳደቡ። አሁን ኩማ ትተዋል፣ ዳልቻ እስር ቤት ገብተዋል። ከነሱ ጋር ነበር ምትሆን። there was no አማራ። ልብሱንም ለብሳ ነበር የምታረገው። ከዛ ተቀባይነት ስላልነበረ አቁኗ ትምጣና ታውራ። እኔ ኳሽ አንደኛ ጠይቀኛል ልመልስልና ወደ አጀንዳው እንመለሳለን። አንደኛ ስለዚህ አይ ወደ አጀንዳው ስንመጣ ፎከስ አድርገህ የጎንደር ናት ስትለኝ ቆም ብለህ እንድታስብ ብዬ ኖ እኔ ዘሯን እኮ አልፍቀውም። የጎንደር ልጅ እኮ ናት። አባቷ የጎንደር ሰው ዘሯ ምናምን የመፋቅ ሳይሆን ከዳልቻ ጋር የጎንደር ልጆች አብረው ሆይ ሆይ ሲሉ በብዛት ታያለህ። አሁን በደንብ ፖለቲካ የሚሰሩ አንደኛ እኔ ከዳልቻ ጋር አይቻት አላውቅም። ሁለተኛ እኔ አሁን ስለዚህ ሶሻል ሚዲያ ላይ አታውቃትም። በቅርብ ጎንደርን የተቀላቀሉ ብዙ ሰዎች የጎንደር ላይሰንስ የተሰጣቸው እኔ ስመጣ ጀምሮ ባናና ልንገርህ
የጎንደር ላይሰንስ ብዙዎቹ እየመጡ እየወሰዱ ጎጃምን አይሉም፣ የሸዋ አማራንን አይሉም፣ የምን አይሉም። የጎንደር ላይሰንስ ዝም ብሎ የሚሰጥበት ቦታ አለ። አሁን መማርን ካልከኝ መማርን ከጠየቀኝ ጎንደሬ ናት። ገብቶኝ ሀሳብ አሁን እኔ ከአንተ ጋር የሆነ ስለዚህ ፋክት ነው ማውራ አንተ ራሱ እንትን ብላ ስታወራ ታውቃለሁ እና ቢፍ ስላለብህ አይደለም ልትል ትችላለህ። እኔ እሱ የቢፉ ጉዳይ ሳይሆን አሁን አንተ እዚህ ጋር ትልቅ በፋክት ደግሞ ደረጃ ልንገር ካልከኝ በታቱ ጎንደሬነት የለም። በነገራችን የጎንደር ልጅ ናት፣ አባቷ የጎንደር ሰው ነው። ምን ማለት ነው የጎንደር ቤት? አረጋሽ ዮናስ ኤርትራዊ ናቸው ካላወቅ ጠይቀን። አይ እሱ አሁን እንግዲህ አንተ ኡጋንዳ የምታረጋችሁ ትችላለህ። ፋክቱ የኔ ሀሳብ ምንድን ነው የማረገው? ለምን አረጋለሁ? አሁን ለምሳሌ ሀብትሽ ሲመጣ ይነግራል፣ እናቴ ኦሮሞ ናት አባቴ አማራ ነው ይላል። ከበፊትም ሲመጣ እንደዛ አድርጎ ነው የመጣው። ኦኬ አሁን ወደ ፖይንቱ ልሄድ። ቤታዩ ስለዚህ ፋክትን ይዘን ካወራን ፋክት ነው። መማርን ካልከኝ የቢፍ ጉዳይ አሁን ይኸውልህ መማርና ቤታዩ ላይ አናርገው አጀንዳውን። እሺ እንደዛ ነው ብለሃል አንተ። አዎ አንተ የራስህን አይደለም ስለማ ከበፊትም ጀምሮ አንተ የምታውቀው እሱን ነው። እኔ ደግሞ የማውቀውን ነግሬሃለሁ። አባቷ የአርማጮ ሰው ነው። በቃ በዲፈረንስ ጭራሽ አርማጮ የአርማጮ ሰው ነው። በዲፈረንስ ማለፍ እንችላለን። ያንተ መብት ነው። አንተ ደግሞ ያለ ሰው እኮ ነው። ለምን አምጥቶ አንድ ቀን ይኸውልህ በቃ አንተ እኮ እንደዛ ለምን አታውራው? ወዳጇን አይደለ ይሆን አንዴ ልጠይቅህ። ወዳጇን አይደል አንተ አክሰንት ታውቃለህ። የአዲስ አበባ ልጅ አይደለም አባቷ ድሬዳዋ ነው የምትለኝ። አንተ ደውለህ ለምን አታውራው? የዛኔ ታውቀዋለህ ወይ ጎንደሬ ነው ወይ ምን ለሚለው ማወቅ ትችላለህ። ኦኬ አሁን ጠይቀኛል። በቃ ልመልስና ወዳጅ እንደ ልመልስ። ቆይ መኳ አንዴ ይቅርታ፣ ጭቅጭቅ እንዳይሆን ይኸውልህ ማኛው ላስረዳው። ድሬዳዋ ሳይሆን ጅጅጋ ነው። እኔ በደንብ አውቃለሁ። ጅጅጋ ነው። ጅጅጋ ድሬዳው ቀረ ነው። የጅጅጋ ልጅ እኮ የጅጅጋ ሰው ነው። ወደ ሀሳቤ ልመልስ። ያነሳው አጀንዳ ላይ ሌላም ልንገባ። ኦኬ ስለዚህ የጅጅጋ ሰው ነው። ስሙ ዮናስ ነው የሚባለው የአባቷ ስም። ልክ ነህ። የተወለደውም ጅጅጋ ነው እሱ። ኦኬ እና የጅጅጋ አማራ ነው ጎንደር፣ የጅጅጋ ጎንደሬ ነው እያላችሁ። ኦኬ ወደ ሀሳብ ልሄድ። መኩ አንዴ ሀሳቤ ልጨርስ። በነገራችን ላይ ጅጅጋ አማራ መሆኑን ነው እንጂ አሁን ጎንደር ጎጃም መሆኑን አላውቅም። አይደለም ጅጅጋ ይኸውልህ ዮኒ የትም መሆን ይችላል። ግን እንዳልኩ አሁን ከረል ለመስራት ሳይሆን ፋክቱን እየተነጋገርን ነው። ኦኬ ያንተ ፋክት ነው። ፋክት እኮ እንትን ሪላቲቭ እኮ ነው። በራስህ ፋክት ነው። በራስህ ሳይሆን በምናውቀው ነው። አንተ የምታውቃት መቼ ነው? አንተ በምታውቀው ነው። አንተ በምታውቀው ይኸውልህ ባናና ቆይ አንዴ እስቲ እኔ መሀላችሁ ልግባ ፕሊዝ። አሁን እኮ እናንተ ሳትስማሙ ማለፍ አልቻላችሁ። ይኸውልህ ባናና እሷ በአንደበቷ ጎንደሬ ነኝ ብላለች። ትክክል ነው ብላለች። ማኛው ደግሞ ከዚህ በፊት ያውቃታል። እኔ ደግሞ አባቷን አውቃለሁ። አሁን ይሄንን በሰላም ለፉትና እሷ ጎንደሬ ስለሆነች ነው ትታችሁ ለማውራት ሞክሩ። ወደ ሐሳቤ ልመለስ። ይኸውልህ በጠየቀኝ ማዝ ነው ምንድነው አማራነቷ ላይ አይደለም ፎከስ የተደረገው ጎንደሬ መባሉ ነው የሚደብረኝ። እኔ አሁን በአማራነት ጎንደር እኮ አማራ እኮ ነው። ጎንደር አማራ ነው። ለምን ስፔሲፊክ አድርገህ ጎንደር መሆኗን ፈለግ? እሱን የጠየቀኝ ልመልስልህ። ኤግዛክትሊ ለምን አነሳው ካልከኝ ኦኬ አታቋርጠኝ። ጠይቀኸኛል። ሀሳባችን እየተናተበ ነው። በእኔ ተራ ነው ላውራ። እኔ ልዝጋላችሁ ማለት ነው። አሁን ይኸውልህ ማኛው አሁን እችን ልጅ እነዚህ እነ ዳዊት እሷን ቤታን የሚወቅሰዋት ጎንደሬ ነኝ ስላለች ኤግዛክትሊ በቃ በዛ ይቅርታ ሀሳቤን አንዴ ልጨርስና ክርክር። በነገራችን ላይ ዮኒ አንድ ነገር ልናገር። በነገራችን ላይ እኔ የጎጃም ዮኒ እኔ በተራዬ ሰው አላቆርጥም። ተራዬ ነው ላውራ። አንድ ሀሳብ ለመስጠት ብቻ ነው እኮ ኖ ሀሳብህን በሳይም ጨርስ። እኔ አላወራም። አንተ ሀሳብ አንድ ሀሳብ በማን በመጣልህ ሀሳብ ፖፕ አፕ ባደረገልህ ቁጥር በሰው ተራ አይደለም የምታወራው። ዮኒ የኔ ተራ ነው። ጠይቆኛል። ሆስት ነው ሊጠይቀኝ የሚችለው። ሆስቱ የሚጠይቀኝም ያስቆመኝም እኔ እኮ ጠይቀኝም ያስወረደኝም የኔ ተራ ነው አልኩ እኮ። እኔ ሆስቱ አልፈቀደልኝም። ዮኒ የጎጠኞች ክርክር አረከው በአጀንዳው ላይ ምን መሰለህ ራሱ ምንድነው አሁን ለምሳሌ መማርን እኔ በአማራነቷ እንጂ በጎንደርነቷ አይደለም አውቃት። አማራ ናት። ግን ከዛ በቀጠለ ከጠየቀኝ ጎንደር አዘዞ ላይ እንደተወለደች ነው ማለት ስትናገርም
አዲስ ዘመን ምስካሪ መጥቶ ሲነገር የሰማሁት ነው ቃል በቃ። ኦኬ ሐሳቤ ልጨርስ ዮኒ። ኤኒዌይስ ገብቷል። ያንን ነው የምለው። መጀመሪያ አማራነቷ ነው የሚቀድመው ጎንደርነቷ አይደል? ኤግዛክትሊ። አሁን እኔ ወደ ሐሳቤ ልመለስ። ኢትዮጵያዊነት፣ አማራነት ከዛ ጎንደር ተወልዳ እንዳደገች ያንን ነው። ሩት አጀንዳ ጋር ሄዱ። ኧረ በእናታችሁ ወይ ላውራ ነው። እኔ እኮ በሰው ተራ ባናናም ይኸውልህ ከመማርና ከቤታ እየወጣ ዝም ብለህ ሩት አጀንዳ ሚውት አድርገው። እሺ ችግር የለውም። አሁን እኮ እነሱ ናቸው ያስገቡኝ እንጂ እኔ እያወራ ያለሁት በዚህ ጉዳይ ነው። ኤኒዌይስ ዮኒ የጠየቀኝ ጥያቄ አጠር አድርጌ ልመልስ ነው። ወደ አጀንዳው ቶሎ ልመለስ። አንተ የፈለከው ማሰብ ትችላለህ። ቤታ የአማራ ናት፣ የጎንደር አማራ ነው ቤተሰቧ። ይሄንንም ስላለች ነው የጠመዷት። አንተ ደግሞ የራስን እንትን ማራመድ ትችላለህ። መማርን ለምንድን ነው መማርና ቤታን ጎንደር ያልካቸው? ጎንደር ብለው አታክ ስለሚያደርጓቸው እነዚህ ሰዎች እነግርህ ያልኩ ስነሳ አንተና ዘርዓ ያዕቆብ አሁን ይሄንን ተቃውማቸዋል። የተቃወማችኋቸው ግን መማርና ቤታ ጋር ለመቃወም አይደለም። ራሳችሁ እኔ በዛ ነው ትረስት የሚያደርገው። በቃ የልጅቱን የሆነ ቫልዩድ አርጊውመንት አንስታችኋል። እነዚህ ልጆች ግን እኔ በደንብ እኮ ስለማውቅ ሶሻል ሚዲያውን ስለማውቅ አሁን ለምንድን ነው አንተ ቤታን የጠላት የጎንደር አማራ ናት ስለሆነች ነው ለምን አላልኩም? ትጣሉ ነው የምትሉት? አላልኩም ስላልሆነ ውሸት እንደዛ አይደለም። የራሳችሁ የሆነ እንትን ሊኖራችሁ ይችላል። እነዚህ ልጆች ግን በቀጥታ እነዚህን አታክ አድርገው ለማስወጣትና በተራው ግን ተጸራሪ ሆነ እንየነደርኩ እንትን እኮ ማወዳደሪያ ናርዶስን ፕሮሞት በማድረግ ኦሮሞዋን ማለት መማርን ኦሮሞ ናት እያሉ ዲሞት በማድረግ ያልሰራችሁን ይስ እኔ አሁን ወደ ፖይንት የስመለስ እነዚህ ልጆች መቃወም የጀመሩት እቺ ልጅ የተቃወሙት እነዚህ ልጆች እነሱ ሄዶ ፕሮሞት ስላደረጓት እዚህ ጋር መጥቶ መማር እያለ ሲለፈልፍ ስለነበር ነው መማርን ያነሳው። መማርን ያነሳዋት ለዛ ነው። ቤታን ያነሳዋት ለዛ ነው። እዚህ ሲለፈልፉ ስለነበር ነው። ወደ ሐሳቤ ስመጣ ግን እነዚህ ልጆች አንደኛ አንዳንዱ ጊፍት ሰብሳቢ ነው። አንዳንዶቹ እዚህ ስም መጥራት ስለማልፈልግ አንዳንዱ እኔ በጣም እኮ የሚገርመኝ ነገር ይሄ ሲስተም የህዋት ሲስተም የወለዳት ልጅ ናት ብሎ የህዋት ሲስተም የወለዳትን አንድ ተራ ግለሰብ እየተቃወመ ህዋት ጋር ግን አዳኝ ነው፣ የአማራ አዳኝ ነው፣ የኢትዮጵያ አዳኝ ነው፣ በሱ ነው የምንገባው ብሎ ይመጣል። ጃልማሮ ጋር ጋብቻ የፈጸመው ዘመነ ካሴ እኮ አሁን ወለጋ ስንት ጊዜው ነው ጭፍጨፋ እኮ ቆመ። ፋኖ ከመጣ ጀምሮ ጭፍጨፋ ቆሞ ነበር በየጊዜው። አሁን ዘመነ ካሴ እነሱ ጋር ሰራለው ሲል ጃልማሮን አቅፎ ሲመጣ ጭፍጨፋ ተጀመረ። በባለፈው የቤኒሻንጉል ጉምዝ መተከል ላይ በቀስት ሲወጋ የነበረው ቡድን ካቆመ ስንት ጊዜው ነው? ዘመነ ካሴ ሂዶ ፎቶግራፍ በተነሳ በሚቀጥለው ሳምንት ነው ጭፍጨፋ የተጀመረው። አማራ የሚጨፈጨፈውን በኦነግ የሚጨፈጨፈውን የምትጠይቀው የዘመነ ካሴን የትግል አጋር ጃልማሮን እንጂ እቺ ልጅ አይደለም የምትጠይቀው። አንተ የራስ አርጊውመንት አለ። እኔ አንተ ዘርዓ ያዕቆብ ያነሳችሁን አርጊውመንት ምገዘዋል። ሲስተሙ የፈጠራቸው እንደዚህ ማደናባሪ ነገጧት መተው ደግሞ ስማቸውን ተጠቅመው እንደነ ሐሴት ገጽታ ግንባታ ለመንግስት ያደርጋሉ። አይጋት እሱን ይገባኛል። የነዚህ ሞቲቭ ግን እሱ አይደለም። የነዚህ መድብ ጥላቸው ልር አጣጣዩም ቅድም መጣ አሁን ያነሳው የሚስወርድ አጀንዳ ነው። መጥቶ ወልቃይት ነው የሚገባል። ወልቃይት ስለ ወልቃይት ነው ወልቃይት አዲስ አበባ ሆኖ አይደለም 24/7 ሲያለቅስ የሚውለው ወልቃይት ትግሬ መጥቶ ጎንደርን ያወድምልኛል የሚለው በበታችነት ስሜት የሚሰቃየው የአንድ ሰፈር ጎጠኛ ነው። አውቀዋለሁ ስለማውቀው ይሄ ቡድን በምን ሞራሉ ነው አሁን መጥቶ ስለነዚህ ልጆች አሁን እቺ ልጅ እኔ እውነቱን ለመናገር እኔ እንዲው ብትጠይቀኝ በሰውኛው አሁን ይሄ ህዋቱ ምናምኑን ብትወው ወይ ብልጽግናው ብትወው እቺ ልጅ እግዚአብሔር ምስክሬ ነው የእህቷን እንደዛ አድርገው ሲገሉባት በመቀኝነት ለሚስወርልድ እየተወዳደረች አሳዝነኛለች እንደሱ። በዛ ላይ ደግሞ ሄድ አሁን አንተ እንዳልከው እቺ ልጅ መታ ያው ብዙ ጊዜ አምባሳደር ስለሚሆኑ ብልጽግና ለሀገር ግንባታ ለሀገር ገጽታ ግንባታ ይተቀምበታል። ኦቪየስ ነው። ምንም ይሄን ዲና ያላረግ ብትጠይቅ። ነገር ግን አሁን የኢትዮጵያ ብሔራዊ ቡድን ኳስ ለዓለም ዋንጫ ቢያልፍ አይ ብልጽግና ስለሚገዛው ብዬ ሳልደግፈው አልቀርም። ወይ የሆነ ባስኬትቦል ወይ ሩጫ ቢሄዱ ገብቷል። እቺ ልጅ ግን የውጭ ወንጅና ውድድር ብዙ ጊዜ ለዲፕሎማሲና ለገጽታ ግንባታ ስለሚጠቀምባቸው ነገ ስርዓቱ ሊጠቀምባት ነው እኛ ምን አገባን የሚል አርጊውመንት ብታነሳ ባናና እያሳጠርከው ረጅም ሰው ነው ያለው። ረጅም ነው የምታወራው ነገር አሳጠረው። አይ በመሀል እኮ ነው አርጊውመንት እየፈጠራችሁ እኮ በቃ ሲለኝ እኔ 2 ደቂቃ ወስጄ ጨርሳለሁ፣ ችግር የለው። ነገር ግን እቺ ልጅ ግን ትግሬ ሆና ለሀገር ተወዳደረች ብለህ
እየጠላህ ዋናውን ይሄ ትግሬ ጽንፈኛውን አገር ገንጣዩ ጋር ግን ጓደኛ ነኝ። ምን አይነት ፋላሲ ይዘው እንደሚመጡ ምንም አይነት ሎጂክ የሌላቸው በጥላቻ ብቻ የተመሰረተ ፖለቲካ ይዘው ሲመጡ አልቀበልም ነው ባጭሩ። ነገር ግን እኔ ኢትዮጵያን ሄዳ ወክላ ብታሸንፍ እኔ አዘ ፐርሰን ልጅቱ ከደረሰባት ጉዳት አንፃር ብታሸንፍ ደስ ይለኛል። ባታሸንፍም that's not my business። እኔ ገብቼ ሎቢም አላረግላትም። ይሄን ነው የምለው። ግን ዋና ዓላማቸው እነዚህ ልጆች መጀመሪያ ጎንደር ይመስላችሁ። እኔ ኦነስቱኝ ለምነግር፣ ሁለተኛ መማርና ቤታ ፕሮሞት ስላደረጓት እነዚህ ልጆች እየጠሩ የሰሊጥ ብሔርተኛ ምናምን ሲል እየዋሉ ኤልሻዳይ መታ ብታስተዋውቅ ነው ዘፋክ አንተ ታውቀዋለህ እኮ የሶሻል ሚዲያውን ታውቀዋለህ። ኤልሻዳይ መታ ብታስተዋውቅ እኮ ሁሉም ቦት እናርግላት ነው እናውቃለን። ወይም ያቺ ናርዶስ የምትባልች መታ። ነገር ግን እኔ አንድ ሳጀሽን ለነዚህ በበታችነት ስሜት ለሚሰቃዩ ግሪሳዎች ምነግራቸው ምንድነው ማውጣት የምትችሉትን እናግዛችሁ። የምትፈልጉት ሰው ካለ አምጡ፣ ደጋግፈን ጠጋግነን እናስተዋውቅላችሁ። የእናንተ ችግር ግን የስነ ልቦና ችግር ነው። ሌሎች በመስበር ላይ ሌሎች እጭም እየጨመረ አጠንክሬ ጠይቃቸው። አንተ የጠየቀውን በተለይ ከጃልማሮ ጋር የሚሰሩ ከሆነ ከምን የሚሰሩ ከሆነ እዚሁ አጠንክረን ዛሬ አፈራርጠን ነው የምንወጣው። ኤግዛክትሊ 30 ሰከንድ ብዬ ልጨርስ። እሺ ጨርስና ወደ ሀብትሽ ይሄዳል። ወደ ሀብትሽ አሁን ሀብትሽ እኔ ጋር እንጣላለን። እኔ አሁን ሀብትሽ መማርን ቢተች እንዲሁ ጎንደሬ ስለሆነች ነው ብዬ አልከሱም። የሆነ ክርክር ይወዳል ይከራከራል። እኔ በጥላቻ ነው ግን ብዬ አላስብም። አውቃቸዋለሁ፣ ሌሎች ስለማውቃቸው ነው የምነግርህ። እምለው ግን የስነ ልቦና ስብራታችሁን የበታችነት ስሜታችሁን አስታግሳችሁ ልክ እንደነመማር እንደነቤታዩ ሰው መፍጠር ትችላላችሁ። እንችላለን ብላችሁ እመኑ። የእናንተ ችግር ግን ሌላውን በማጥፋት ላይ ነው። ሌላውን ዝቅ በማድረግ በመስደብ በማዋረድ ካልሆነ እኛን ወጣም የሚል የበታችነት ስሜት ስላለባችሁ ነው። እንቅጩ ነው የምነግርህ። ይሄ ነው ዮኒ። አመሰግናለሁ ስለሰጠኝ እንትን። ስለ ቤታዩ ግን በውስጥ እናወራለን። ሀብትሽ ዮኒ እንዴት ናችሁ? ሰላም ናችሁ ወይ? ምን እየቀያየርክ እኮ ታወዛግበኛለህ። ምን ይሻለኛል? ነው ያኛው እኮ ሱፐር ትላለህ። ያኛው እኮ ያ ሰከንድ አካውንት ነው ባይ ዘ ወይ። ይሄኛውን በመሃል ምናምን ነው ታውቃለህ። አንድ ማሊያ ብቻ መያዝ የለብም። አንዳንዴ 2-3 ያስፈልጋል። ኦኬ እንትኑ የባካፕ እያደረክ ነው መኪናን እንትን ያ ባካፕ እያደረኩ ነው። ኦኬ ከዛ እሱ ይቀጥላል። አይ መጥቻለሁ እኔና እኔ ምን መሰላችሁ ፖለቲካና ካልቸር ፖለቲካና አርት መለየት መቻል አለብን። ልጅቷን ኢትዮጵያዊ ነች መደገፍ አለባት የሚል እምነት አለኝ። ግን አንዳንድ ነገ ሄዳ ለብልጽግና ገጽታ ግንባታ ትሰጣለች ወይንም ታደርጋለች ገና አረ ዮኒ እንደዛ ብለህ ትቃወማለህ እንዴ? ዮኒ ማኛ ገና ነገ ብልጽግና ይሆናል ብዬ አልቃወምም። አይ ዶንት ሜክ ኖ ቪዲዮን አይተሃል? የሰራችው ራሷ የሰራችው ቪዲዮ አለ። አይቼዋለሁ ቪዲዮውን። ሪስፖንሲቢሊቲ ከገቨርንመንት ተሰጥቶ የኔ መጣሁት ነው ያለችው ራሷ። እሱ አሁን እሱ ብዙ ነገር ይነግርሃል ብለን እሱ ብዙ ነገር ይነግርሃል ዮኒ። ምን መሰለህ እሱ አይ ቲንክ ስለ ሪስፖንሲቢሊቲ እዛ ላይ ነው የተረዳሁት። ስለ ተዋገድ እያመሰለኝ እዛ ላይ ከገቨርንመንት ጋር በአባቴና በእህቴ ጸሎት እንዲሁም ኮልድ ሃርትድ ስላልሆንኩኝ ነው። ጨካኝ አይደለሁም። በአባቴና እናቷንም ሜንሽን አላረገችም። ስለ አባቷና እህቷን ያለችው። ከዛ በኋላ I have responsibility from the government ብላ ነው ቃል በቃል የተናገረችው። ከገቨርንመንት የተሰጠኝ ኃላፊነት ነው። ሌላው እያለ ያለው ልንገርህ፣ ምናልባት አሁን ከመጣ አይ አሁንም ብትመረጥ የአማራው ገንዘብ ለምን አስፈለገ ነው ኳስችን የሆነው። ምንድን ነው ሌላው ብሔር ብሔረሰብ እያለ አሁንም ፎከስ ተደርጎ እየተሰራ ያለው በኢትዮጵያ ስም የአማራ ልጆች። አሁን ቤታዩ አማራ ካላችሁ በአማራ መማር አማራ በኢትዮጵያ ስም ተደርጎ እነሱ ላይ ሞር ፎከስ ተደርጎ የተመጣበት ሪዝን የአማራውን ገንዘብ አሁንም ለማጨድ ነው። አማራው በዚህ ሌላው ብሔረሰብ ለምንድን ነው የማያወጣው ገንዘብ? ለምንድን ነው የማይጠየቀው? ምክንያቱም ቮቱ ብለሽውሰን ቮቱ ገንዘብ ይፈልጋል። ለቮት ለማድረግ ገንዘብ ይፈልጋል። ስለዚህ ይህንን ገንዘብ ከአማራው ለመብላት ብለው ምን አድርገው አመጡ?
መማርንና ቤታዮን ይዘው መጡ። ከዛ ካመጡ በኋላ የነሱ ደጋፊዎች ገንዘብ እንዲሰጡ የማስደረግ ስራ ነው እየተሰራ ያለው በአብዛኛው። ስለዚህ ያለን ነገር ላይ ነው ሰው ወይረምን አሁን እዚህ ሰው እየተገደለብኝ፣ አሁን ሰው እዚህ እየታረደ ለምንድን ነው የአማራው ልጅ ገንዘቡን አሁን የሚቀፈቅፈው? ይሄ ነገር አይበቃም ወይ የሚል ጥያቄ ነው። ሜን ኮራስ አላማው ያ ነው። ለምን ገንዘቡን ይከፍላል የሚል ዮኒ አማራ ስጡ ብለው እንግዲህ አልመጡም። የአማራ ሰው የራሱ ጭንቅላት አለው። ግዴታ አደባባይ አንዳንዴ አማራንም ማስጠላት ነው የሚመስለው። ቁንጅናም ሰው በተወዳደረ ቁጥር እርዳታ በተጠየቀ ቁጥር አማራ ገንዘብ አትስጥ ምናምን ሲባል አማራ አውሬ አድርጎ ማሳየት ነው የሚሆነው። ይሄ ነውር ነው። አማራ ለምን ሌላውን ስጡ አይሉም? የሌላውን ብሔር ብሔረሰብ ይዘው መጥተው ለምን ስጡ አይሉ? እሱን መለስ ነው። ለምን እኔ እንግዲህ የሌላ ብሔር ብሔረሰብ ለምን ይዘው መጡ? ቲክታክ ላይ ሲመጡ እኔ አሁን ከመማሩ ለምሳሌ ጃፈር የሚባል ልጅ መጥቷል። እኔ ተጠይቄያለሁ። ዮኒና ተብዬ አልመጣም ነው ያልኩት። አልመጣም አውቀዋለሁ ልጁን አልመጣም ብዬ ነው ቃል በቃል የተናገረ። እግዚአብሔር ይማረው ግን አልመጣም። ለምን? ያየሁት ነገሮች በጣም ደባሪ ነገሮች ስለነበሩ በደንብ አድርጎ ፖለቲካ ይሰራ ስለነበረ አልመጣም ብዬ አቋሜን አሳውቄያለሁ። ሌሎችም የአማራ ልጆች ነው ያሉበት አለ። እነሱን ግን ለምን ቆይ ልንገር፣ በኦሮምኛ ቪዲዮ ሰርቶ በኦሮምኛ አድርጎ ጃፈር 1 ብር የረዳ የለም። ኖባዲ ነን። በኦሮምኛ እምቢ ሲሉት ከዛ በአማርኛ ቪዲዮ ሰራ። ከዛ መማር ጋ ይምጣ ተባለና መማር ጋ መጣ፣ ተረዳ። አየህ። ከዛ በኋላ ደግሞ ሄዶ የሆነ ነገር ሲደረግለት ተመልሶ ይሳደብ። ማንም አይከለክለውም። ስለዚህ አማራን መጠቀሚያ አታድርጉት የሚል ነው አጀንዳ። የሌሎቹ ጎጥ እንዳለበት ሆኖ እሱን የአማራ ህዝብ መጠቀሚያ መሆን የለበትም የሚለውን እስማማለሁ። እሱን ነው እየተባለ ያለ። አሁንም እኮ ገንዘብ አውጡ እኮ ነው ሀብትሽ። አሁን እየተባለ ያለ ይሁን የምን መሰለህ ገብቶኛል። 85 ብሔር ብሔረሰብ እያለ አሁንም የተፈለገው መማር አማራ ናት። እንደሚታወቀው ቤታዮን እነ ባናናም እንደሚሉት የአማራ ልጅ ናት፣ ለአማራ ነው ድምፅ የምትሆነው ብለዋል። ብዙ ፎሎወር አላቸው ሁለቱ። የእነሱን ፎሎወር ተገን ተደርጎ ነው ይሄ ነገር የሚሰራው። ገብተዋል። ስለዚህ ማን መጥቶ እንዲረዳ ነው የተፈለገው? ሌላውማ ከሆነ ለምን ራቼ ቤት አያደርጉት? ለምን ተስፋዬ ጋር አረርጌው ቤት አያደርጉትም? ይሄንን ነገር የሚሰጥ የለማ፣ የሚመጣ የለማ። ስለዚህ በደንብ አድርገው የሚመጡት ዋጋ ነው ዳይሬክትሊ የአማራ ልጆች ጋር ነው የሚመጡት። የሀሩጋ ነገር ምንድን ነው? በብዛት ወደ አማራ ያደላ ከነቤታዮ ጋር ጓደኛ ወዳይ ስለሆነች ብዙ ጊዜ በአማራ ስም ሽቀላውን ስለምታጧጡፈው ስለሚታወቅ በባሌ ጎንደሬ ነው እያለች በባሏ ጎንደር ገብታለች። ይሄ ስለሚታወቅ ያቺን ከፈር አድርገው ይጠቀሙበታል ሁልጊዜ። አሁን እያልን ያለ ነው ምንድን ነው? የአማራ ውስጥ በየጊዜው መጠቀሚያ ለምን ይሆናል? ሌላው ገንዘብ ለምን አያዋጣም? አማራን ለምን አትፋቱትም? ሌሎችን ለምን ኦሮሞን እርዳ ለምን አይሉ? ገባ ጋምቤላውን እርዳ ለምን አይሉ? ሌላውንም ብሔር እየጠሩ ትግራዋይ ኑና እርዱ፣ እንደዚህ ውስጥ ኑና እርዱ እያሉ ለምን አይጠሩም ነው ጥያቄው። የሚመጣው ሁልጊዜ በኢትዮጵያ ጉዳይ ሲመጣ አማራን ለገንዘብ ብቻ ቡጥቡጥ ያደርጉታል። እዚህ ጋም ሽክ ሲል ግን ጠያቂ የለው፣ የሚጮህለት የለ፣ ምኑ የለ። ይሄ ነው ሰው እየተሰማ አሁን ወጥቶ ፈንቅሎ ከእንግዲህ በኋላ በዚህ ነገር አልሳተፍም እያለ ያለው። አሁንም እኔ የምለው ፐርሰናሊ ገንዘብ አትስጡ፣ የአማራ ልጆች ቮት አርጉ፣ ሌላውም ያርግ፣ እኩል ከሌላው ጋር ያርግ። አማራ የበለጠ ገንዘቡን አይቦጥቦጥ ነው እያልኩ ያለሁት እኔ በዚህ ሀሳብ ነው መስማት። ዮኒ የአንተ አይዲያ ያንተ ነው፣ ግን እኔ በምን መሰለ አከብራለሁ ያንተን አይዲያ ማለት ነው። በልዩነት ምንድነው እኔ ሰው የፈለገ ነው መስጠት ያለበት ባይነኝ። ዮኒ ለምን መሰለ ቤታዮንም ሆነ መማርን ዮኒ ማኛንም የሚደግፉት አማራ ብቻ አይደሉም። ገብቷል። ቤታዮን የሚደግፋ በሙሉ ኢትዮጵያኖች ናቸው። መማር የሚደግፋት በሙሉ ብዙ ኢትዮጵያኖች ናቸው። አማሮች የሚደግፏታል፣ ሌሎች ኢትዮጵያኖች። እንደዚህ ትራይባሊስት የሆነ አይደንቲቲ ማንነት ለኛ አይጠቅመንም። ዮኒኛ ዊ በረደናል እኔ እናንተ ማለት ነው። አዌርነስ ነው መፍጠር ያለብን። ልጅቷ ከመንግስት ጋር ከሆነች አንድ ነገር ነው፣ ልጅቷን አትቀበሉ ማለት። ግን ልጅቷ ስትወዳደር አማራ ብቻ ለምን ገንዘብ ይታይ? አማራ ብላ አልመጣችም። በቃ ሚዲያ ላይ ያሉት እነ ቤታዮ ናቸው፣ እነ በጣም ፌመሶቹ እነ መማር ናቸው። ከዚህ በፊት ያስተባብራሉ። ሶ እነሱን ሰሌክት አድርገው እዚህ ላይ ቢመጡ we should be surprised honestly። በቃ እንደዛ ነው ብለን ነው ማሰብ ያለብን። ግን አማራው የማንም አጀንዳ ምንድነው ተጠቂ እንዳይሆን ዮኒ
በማንም ነገር ገንዘቡንም ለመሰብሰብ ይሁን ፖለቲካ ላይም ይሁን በሌላ የሌሎች አጀንዳ ተጠቃሚ ምንድነው መጠቀሚያ እንዳይሆን ህዝቡን አዌር ማድረግ ያስፈልጋል። እሱን እስማማለሁ። ገብቷል። አንዳንዴ የመንግስት ሰዎች አርቲስት ልከው ይመጡና በአርቲስት በኩል መንግስት ህዝቡ ላይ አጀንዳውን ሊረጭ ይችላል፣ ፖለቲካ ሊረጭ ይችላል። እሱን ነገር ህዝቡን አዌር ማድረግ እኔ እስማማለሁ። ግን ኤቭሪ ኢንዲቪጁዋል እየሄድን ኢትዮጵያ ውስጥ ያለ ሰው በሙሉ አንድ ከመንግስት ጋር ነው ብለን መበየኑ፣ ሁለት ኤቭሪ ኢንዲቪጁዋልን ደግሞ በጠላትነት ማየቱ፣ ከነሱ ጋር ማንተባበር ማለቱ ለአማራ ህዝብ አንደኛ የአማራ ህዝብ ስሬቱም አይደለም፣ እንደ ህዝብም እንዲያታድርግ በቃ ይሄ ጥላቻን ማስተማር ነው የሚሆነው። በቃ እቺ ልጅ ከወደዳት የአማራ ህዝብ እንደ ህዝብ ሳይሆን እንደ ግለሰብ ዮኒ ማኛ ከወደዳት ከፈለገ ይርዳት፣ ከፈለገ አይርዳት፣ ከፈለገ ቮት ያርግላት፣ ከፈለገ አያርግላት። ይሄ እሺ ድንቢ የብሔር አጀንዳ ሆኖ አማራው እዚህ ውስጥ ምን አገባው ምናምን የሚያስብል አይመስለኝም። በኔ የኔ ኦፒኒየን ነው። ዮኒ ገብቷል አባባሌ። ይሄ እስና ቢግ ዲል አንድ ሰው 10 ብር ከፍሎ 5 ብር ከፍሎ ቮት ቢያደርግላት ለዚች ልጅ ወስተ ቢግ ዲል ዮኒ አንድ ቡና ምን ጠጣበት ነው ምንድነው? የብሩ ጉዳይ አይደለም እኮ አሁንም አንደርስታንድ እያደረክ አይመስለኝም። ለዚህ ምንድነው ካዲያ በብዛት አማራው ጋር እየተመጣ ነው አጀንዳ የሚሰጡት። አልኩ እኮ እንደ ምሳሌ አድርጌ አቀረብኩልህ። አማራውን አልኩ እንትና የሚባለው ማን ነው የሚባለው? ጃፈር የሚባለው አማራውን በክፉኛ የሚጠላ በክፉኛ ነው ማውራ። አንድ ቀን ፖዚቲቭ ስለ አማራ አውርቶ የማያውቅ ሰው ታመመ ተብሎ መጥቶ አማራው ቤትን የመጣው እያልኩ ነው። ኦሮሞ ስለሚያውቁት አንሰጥህም አንፈልግም አሉት። ገብቶ ምንድነው የተደረገው? በአማራ ስም ተረዳ። ይህንን እየተነገረ ማለት ነው። ታይ ይሄ ነገር አይሆንም፣ ጥቅም የለውም፣ ወዳጅና ጠላት ለዩ። ቢታመም ምንም ቢል የራሱ ወገኖች ይሄ ነገር አያስፈልገንም ካሉ የተለየ ሰው መልአክ መስሎ ለመታየት መሞከሩ ሰምታይምስ ስንት የተጎዳ ስንት የተቸገረ ስንት አማራው ነው የሚለምን እያለ ለዛ ማድረጉ ትክክል አይደለም ነው። አሁንም ኦሎፈ ሰደን የመጣች እህት ናት። እኔ በእሷ ላይ ተቃውሞ የለኝም፣ በልጅቷ ላይ ባለው ነገር ጋር ላይ ግን ፎርስፉሊ ኦልሞስት በሚመስል መልኩ ቴክኒካል እያደረጉ አማራ እርዱ እያሉ ነው አመጣጣቸው እማየው። ሌሎቹን አልጠየቁ፣ ሌሎቹን በደንብ አድርገው አላረጉም። ሌሎቹ ቤት በደንብ አድርገው እስቲ የኦሮሞ ልጆች ቤት ይክፈቱ፣ በኦሮምኛ አድርገው ያስረዷት። እስቲ ቋንቋው የተለያየ ቋንቋ አለን፣ ለምን አያደርጉትም? አያደርጉም። ኢቨን በአማርኛ ቋንቋ አድርገው በፔጃቸው አስገብተው የኦሮሞ ወንድምና እህቶች እዛ ላይ ገብተው እስኪ ያስደርጉ። አያስደርጉም። ወላይታ እየጮሁ ነው። አንዳንድ ሰዎች እየተሳደቡ ነው። የሀዲያ ልጆች አይደለ? የሀዲያ ልጆች ፔጃቸው አስገቡና በአማርኛም ሆነ በቋንቋቸው እስቲ ያድርጉት። አያደርጉትም። አየህ የሚደረገው ምንድን ነው? እንደዚህ አይነት ውዝግብ ሲመጣ ዳይሬክትሊ እዳውን የሚዘፈዝፉት አማራ ላይ፣ ከዛ እንዲህ ብለው ያዩሃል፣ ይታዘበዋል። አዎ ባንዳ ናቸው አማራ እየተባለ እንደገና ደግሞ አድርገህም ተሰዳቢውም አንተ ነህ። እንደሌላው ዝም ብትል የሚነካ የለም፣ ማንም አይነካ። ግን አሁንም ይገቡና ምን ችግር አለው ሌላው ከቨራፕ ይሰጠኛል በዚህ ነገር ላይ እንዴ ለኢትዮጵያ እኮ ነው ምን ችግር አለው እየተባለ ከቨራፕ ይሰጠኛል የሚል ፖለቲካ ነው ያለው። ይሄን ነው ማስተባበል የሚያስፈልገው። ይሄን ነው ቆም ብሎ ሰው እንዲያስብ የሚያስፈልገው። ከዘሩጡ ይላል። የትኛው ዘር ነው የሚወጣው? በአሁን ሰዓት በዘሩ ማያወራ አለ እንዴ? አለ እንዴ በዘሩ ማያወራ? በአሁን ሰዓት ሁሉም በፖለቲካው በዘር የተጨመላለቀ ነው ባለበት ጉዳይ ላይ። አሁን ባለው አሁንም እየተደረገ ያለው ወደዚህ መጎተት አማራው ስለሚረዳ ነው እነ መማር መጎተት የተፈለገው። አብዛኛው ጊፍተሮቻቸው የመማርም ሆነ የቤታዩ አማራዎች ናቸው። 90% አይደለም ይበሉና ወጥተው ይናገሩ አማራዎች ናቸው። ስለዚህ ቆም ብሎ ማሰብ መልካም ነው ባይ ነኝ። ይሄን ነው የምናገረው። ዮኒ ልክ እንዳልኩ ያንተን ፐርስፔክቲቭ ያንተን ምልከታ አከብራለሁ። ያንተ ነው በልዩነት አከብራለሁ። እኔ ግን የሚመስለኝ ምን መሰለህ፣ ሁሉን ፖለቲሳይዝ ካደረግን ሁሉ እኛ እኮ ሀገርም አይኖረንም እኮ ገብቷል። እኛ አሁን ስለ ሀገር እንቆረቆራለን እንላለን። ዮኒ ትልቅ ሰው ነህ አንተ፣ እዚህ ሚዲያ ላይ ትልቅ ስም ያለ ሰው ነው። አማራ ብቻ አይደለም ኢትዮጵያዊም ነህ። ኢትዮጵያዊም ብቻ አይደለም ብዙ ማንነት አለ አይደል? እነዛን ማንነቶችንም ማክበር አለብህ፣ ኢትዮጵያዊነትንም ማክበር አለብህ።
ገብቷል። ነገ አማራ እኮ ሁሉ ጊዜ ባሪያ ሆኖ እንዲህ እየተገደለ አይኖርም። ነገ ሀገር ይገዛል። ነገ ነፃነቱን ያውጃል ህዝብ። ያንን እንዲያደርግ እኔም አንተም እንረዳለን፣ ታውቃለህ፣ እንደግፋለን ይሄንን። ግን አማራ ደግሞ ፍጹም ከኢትዮጵያዊነቱም ደግሞ ሙሉ ለሙሉ ወጥቶ እንዲሄድ መስበኩ ልክ የነ ጀዋርን ፖለቲካ መድገም ነው የሚሆነው። ገብቷል አባባሌ? አሁን ምንድነው ነው የምለው፣ በእርግጥ በጣም ፖለቲካል ኮንሽስነስ ህዝቡ ያስፈልገዋል። እኛ በእንደዚህ አደባባይ ባናወራውም እርግጠኛ ነኝ የአማራ ልጅ እኮ አንድ የአማራ ቤተሰብ ፖለቲካል አዌርነስ ያለው ሰው ዝም ብሎ ገንዘቡን በየሜዳው አይሰጥም። ያውቃል ለማን መርዳት እንዳለበት። ደስ ካለው ሊሰጥ ይችላል፣ ደስ ካላለው ላይሰጥ ይችላል። ካመነበት ይሰጣል ማለት ነው። እና